ከቨርጂኒያ መጣን ልናያችሁ። ክብር ለእግዚአብሔር ይሁን። ትቀበላላችሁ? ቨርጂኒያ ዳንግላ ነው ሲባል ሰምቻለሁ። አንድ ወንድም ነው እንደዛ ያለውና ከዳንግላ ነን ብሏል። እንግዲህ እናንተ ድረሱበት። ቨርጂኒያ ለምን ዳንግላ እንደተባለ ጎጃም ያለው ዳንግላ ሳይሆን ኢትዮጵያ ነው። ክብር ለእግዚአብሔር ይሁን። ቴጥሩዬ ስላየሽ ደስ ብሎኛል። ክብር ለጌታ ይሁን። እግዚአብሔር ይባርክሽ። በጣም ነው የምንወድሽ። ያለፈው ቺካጎ የመጣው ጊዜ እንዲያውም አንቺ ማስተናግደሽኛል ታስታውሻለሽ? እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። አንቺ በቤተሰብሽ ስለሚሰራው ስራ ክብር ለእግዚአብሔር ይሁን። አሜን። ጌታን አመሰግናለሁ። በጣም ነው ደስ ያለኝ ስላየኋችሁ ቺካጎዎች። እንዴት ናችሁ? ቺካጎ ስንተኛ ትልቋ ነች የሚባለው? እኔ ሶስተኛ ነው አራተኛ ነች ብዬ ነበር። ሁለተኛ ነች የሚል ነው ከቺካጎዎች። እንግዲህ ብቻ ዋን ኦፍ ዘ ቶፕ ሲቲ ናችሁ ከአሜሪካ። ስለዚህ እንግዲህ እናንተም ዋን ኦፍ ዘ ቶፕ ቸርች እንድትሆኑ ጌታ ይርዳል። ይቻላል፣ ይቻላል። ሃሌሉያ፣ ይቻላል። የሚገርማችሁ እኛ ዋሽንግተን ዲሲ ነው ላለፈው 19 ዓመት አሜሪካ ውስጥ ነው የኖርኩት። በተለይ ያለፈው 10 ምናምን ዓመት ቨርጂኒያ ነኝ እና አስፋራዛይ ነው በዋሽንግተን ዲሲ ውስጥ አሁን ተቀይሮ እንደሆነ አላውቅም፣ ግን እስከ ቅርብ ጊዜ ድረስ የዋሽንግተን ዲሲ ትልቁ ቸርች የኢትዮጵያ ቸርች ነው። የአሜሪካ ዋና ከተማ ትልቁ ቸርች ታውቃላችሁ፣ ዲሲ ትልቅ ቸርች አለ፣ ብዙዎች ታውቃላችሁ። እና ማለት ብዙዎቹ ቸርቾች ሜሪላንድ እና እነዚህ አሉ እኮ ሜጋ ቸርቾች አሉ። አንድ 5000 3000 ሜምበር ያላቸው ሜሪላንድ ውስጥ ቨርጂኒያ ውስጥ ብዙ ቸርቾች አሉ። ዋና ከተማ ውስጥ ግን የኢትዮጵያ ቸርች ይመስለኛል። አይገርምም? በአሜሪካ ዋና ከተማ ውስጥ ትልቁ ቸርች ከአሜሪካኖችም በላይ። አሜን። እግዚአብሔር እኮ ማድረግ ይችላል። በእርግጥ ዲሲ ብዙ ሰው ስለማይኖር የፌደራል ከተማ ስለሆነች ብዙ መኖሪያ የለው እና እንዲሁ ትንሽ እንትን ስለሆነም ነው፣ ግን ለኛ ሲምቦሊክ ነው፣ ኢንካሬጅመንት ይሰጣል። ሃሌሉያ። ስለዚህ የቺካጎ ብርሃነ ወንጌል ቤተክርስቲያን ተነሱ። አሁን ተነሱ ማለት አይደለም፣ ቁጭ በሉ ገና በኋላ ትነሳላችሁ። ግን your city is one of the top cities in the America. እግዚአብሔር ምን ይሳነዋል ደግሞ እናንተንም በዚህ ውስጥ ብርሃንና ጨው፣ የቺካጎ ብርሃንና ጨው፣ የአሜሪካ ብርሃንና ጨው አልፋችሁ ወደ ትውልድ ሀገራችሁ የኢትዮጵያ ብርሃንና ጨው፣ የአፍሪካ የዓለም ሁሉ ሊያረጋችሁ ይችላል። እግዚአብሔር አልደከመም። ዛሬ የመጣሁት አይዟችሁ ጌታ በስራ ላይ ነው ይልላችሁ ነው የመጣሁት። ሃሌሉያ። ትላንት ወንድም ተሜ በጣም ጥሩ ተማሪ ነህ፣ ጌታ ይባርክ። መሪም ብቻ ሳትሆን ተማሪም ነህ ማለት ነው። አየህ፣ ጥሩ ነው። ቁጭ ብሎ ተምሯል እና ጥሩ ነው ያቀረብከው። ስለ ወንጌል ሁሉን አደርጋለሁ ፓስተር ፍቄ ልኮልኛል፣ ሌሊት ዩቲዩብ ላይ ወጥቷል አይደል? ስለዚህ ታገኙታላችሁ። ስለ ወንጌል ሁሉን አደርጋለሁ በሚል ነውና በጣም በልቤ ያለ ነገር ነው የተናገርኩት። ዛሬም ደግሞ እግዚአብሔር እንደዚህ ይናገረናል። ያው እንዳልኳችሁ ቨርጂኒያ ከባለቤቴ ልጆቼ ጋር የምኖረው እዛ ነው። ያው እንግዲህ ቺካጎ መጥቼ ነበረ አንድ ሁለት ጊዜ። በስንት ዓመት ነበረ ትይጥር ይሪሜምበር? እኔም ረስቼዋለሁ። ብቻ ከ2005 በፊት ወይ በኋላ ነው። ዛካ ስንቶች ትዝ ይላችኋል እስቲ የነበራችሁ? አዎ ትዝ ይልሻል። ዋው ጌታ ይባርካችሁ። ተባረኩ ተባረኩ። እግዚአብሔር ይመስገን እና በጣም ደስ ብሎኛል እንደገና ስለመጣው። ያው የኛ እንግዲህ ወንጌል አገልግሎት ነው፣ በሙሉ ጊዜ አገልግሎት 34 ዓመት ቆይተናል። ክብር ለእርሱ ይሁን። እዚህ ላደረሰን አመስግኑልኝ። on behalf of me እግዚአብሔርን አመስግኑልኝ። በመንፈሴ እንጂ በኃይልና በብርታት አይደለም። እኔ እዚህ የቆምኩት ዛሬ በመንፈሱ ነው፣ በመንፈሱ ነው። በእኔ ብርታት በእኔ ኃይል አይደለም። እንደኔ ቢሆን ኖሮ ጠፍቼ ነበር፣ ደክም ነበር፣ እወድቅ ነበር። መንፈሱ ግን ያበረታል፣ መንፈሱ ግን ያጸናል፣ መንፈሱ ግን ያጽናናል፣ እናንተንም ያበረታችኋል። ስቱደንት ሚኒስትሪ በተማርኩበት አዲስ አበባ ሊሴ ገብረ ማርያም ፍሬንች ስኩል ነበር። ስቱደንት ሚኒስትሪ ውስጥ ኢንቮልቭ መጀመሪያ ጊዜ በትምህርት ቤቱ ታሪክ
ብዙ ሰዎች ከሊሴ መልካም ነገር ይወጣልን ብለው ይተርቱብን ነበረ። ዓለም አቀፍ ትምህርት ቤት ነው፣ ብዙ የፈረንሳይ ትምህርት ቤት ነውና 16 ዓመት እስከ ኮሌጅ ነው የተማርኩት። እዛ ኮሌጅም አለውና ከዛም ተመርቄም እዛው ነው መልሼ ታስተምር የነበረው እና ስቱደንት ሚኒስትሪ ጀመርን ለመጀመሪያ ጊዜ በ1983። ይሄ ሰውዬ እድሜው ስንት ቢሆን ነው እንዳትሉ፣ ወጋሁት። እድሜ የሚጠይቅ መንፈስ ጸጥ በል ብያለሁ። በቅርቡ ጎንደር ሄጄ ነበርና ከመሄዴ ከሁለት ቀን በፊት ሶሻል ሚዲያ ላይ የጎንደር ሙሉ ወንጌል የሚል አንድ ሰው ለጥፏል እና ቸርቿ ቆንጆ ትንሽ ቸርች ሆና ጥሩ የቸርች ዲዛይን አላት፣ ታምራለች። እና ገረመኝ። ደኔ ተነጎዲያ ጎንደር ላይ አይደለም እንዴ ብዬ ከዛ ከስር አንድ ኮሜንት አለ፣ ብላችሁ ጎንደር ገባችሁ ተወጧታላችሁ ይላል። ከዛ ከስር አንድ ክርስቲያን ወጋሁልሽ አላት። ወየው ኮሜንት እኮ ብዙ ነገር ነው የሚነበበው። እና እድሜን ተውት ልላችሁ ነው እንደ ኤኒዌይ ስቀልድ ነው። 1983 ነው እንግዲህ። ስለዚህ ስቱደንት ሚኒስትሪ አገልግሎት ከጀመርኩ ማለት ነው 83 እና አሁን ኦልሞስት 25 እንበለው 42 ዓመት። ክብር ለእግዚአብሔር። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። በእንግሊዘኛው ላይ በራሱ ትውልድ ይላል። እግዚአብሔር የሚጠራን ለትውልድ ነው። ለ5 ዓመት ለ10 ዓመት አይደለም፣ ለትውልድ ነው። ሃሌሉያ ሃሌሉያ። ስለዚህ እናንተም ከክብር ወደ ክብር ትለወጣላችሁ። እኔ እግዚአብሔር አልለወጥም። ስለዚህ እናንተ የያዕቆብ ልጆች የጠፋችሁ አይደላችሁ። አትጠፊም፣ አትጠፋም። አልጠፋም በሉ እስቲ። ከክብር ወደ ክብር እለወጣለሁ። ሻራ ፓካራ ላዲያ እዚህ ቁጭ ብዬ ቆሜ መንፈስ ቅዱስ ተመላለስ እያልኩ ጸልይ ነበርና I feel like there is a prophetic spirit of prophetic spirit። ፕሮፌቲክ ስላችሁ የግድ ልሳን ትርጉም ብቻ አይደለም። ቃሉ እኮ ራሱ ፕሮፌሲ ነው። ከሁሉ ይልቅ የጸና የትንቢት ቃል አለ ይላል። ሃሌሉያ። የእግዚአብሔር ቃል እኮ ፕሮፌሲ ነው። ትንቢት ኢሳይያስ አይልም እንዴ? አሎ ትንቢት እኮ ነው ራሱ መጽሐፍ ቅዱስ ራሱ ትንቢት ነው። ግን በአጠቃላይ ይሄ ጊዜ ፕሮፌቲክ ጊዜ ነው። አሜን። ከቅርብ ጊዜ ወዲህ እንደዛ ነው የሚሰማኝ። በርግጥ በጣም ለረጅም ጊዜ ማለት እችላለሁ መድረክ ላይ ስወጣ በጣም የመንፈስ ቅዱስ ኃይል ይሰማኛል በተለየ መንገድ እና ዛሬም እንደዛ ነው። ቅድም አምልኮ ላይ ጌታ ይባርካችሁ ያስመልካችሁ በጣም እንደዛ ነበርና እግዚአብሔር በመካከላችን አለ። በፈውስ ይመላለሳል፣ በኃይሉ ይመላለሳል፣ በጸጋው ይመላለሳል፣ በክብሩ ይመላለሳል፣ በቅባቱ ይመላለሳል። በቃ መጽናናት ለሚገባው መጽናናት፣ መጠገን ለሚያስፈልገው መጠገን ይሰጣል። እኔ የማውቀው ጌታ ይሄንን ነው። ጀስት 5-3 ደቂቃ እንደዚህ ጸሎትን ሰጥቻችሁ ወደ ቃሉ ልሂድ። እግዚአብሔር ብዙ በሮች እየከፈተልን ነው። ቅድም እንዳልኳችሁ እንግዲህ በ35 ሀገር በ35 ዓመታት ውስጥ 55 ሀገሮች በ300 የዓለም ከተሞች ሄደናል። ወደ ዓለም ሁሉ ሂዱ ያለው ታማኝ አይደል? ዛሬም ይሰራል። ማቴዎስ 28 ሃሌሉያ። ማቴዎስ 28 ዛሬም ይሰራል። ይጸልይ። ይሄን የምላችሁ ስለራሴ ወይ ስለኛ ሚኒስትሪ ላወራ አይደለም፣ ግን የምታመልኩት አምላክ በስራ ላይ ነው ልላችሁ። የምናመልከው አምላክ የቤተ ክርስቲያን አምላክና ጌታ በስራ ላይ ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። እስከ ምድር ዳርም ምስክሮቼ። ዛሬም ጌታ እየሰራ ነው። ደስ ይበላችሁ። በዚህ አንድ ዓመት ብቻ እንኳን በ2025 በ25 ከተሞች ነው ያገለገልኩት። ጌታ የላከኝ እሱ እኮ ነው የሚልከው። እስቲ ጌታ ነው የሚልከው በሉ። እሱ እኮ ነው። እኛማ ምን አለን? እኛማ እሱ እኮ ነው የሚልከን።
አስታጥቆ የሚልከን እሱ ነው። ትላንት ተናግሬዋለሁ። አንዳንድ ሰዎች አዲስ አበባ ዩኒቨርሲቲ ተማሪዎች አንድ የጠየቁ እንዴት ነው 55 ሀገር የሄድከው? ኢትዮጵያ ፓስፖርት ነው የዩኤን ሚስጢራዊ ፓስፖርት አለ እዚህ ሁሉ ሀገር? የኢትዮጵያ ፓስፖርት ነው። ታዲያ ቪዛ እንዴት ነው የምታገኘው ሲሉ ያው ምንድነው ያልኳቸው? ትላንት ብየዋለሁ። ቪዥን ካለ ቪዛ አለ። አሜን በሉ እንጂ ስሙ ይባረክ። እና በአረብ ሀገሮች በህንድ ሀገር እዚህ የመጣው ጊዜ የነበራችሁ ትንሽ እስከዛ ጊዜ ያለውን ተናግሬ ነበረ እና ጌታ ይመስገን ማለት ብዙ ማለት ይቻላል፣ ግን የቃሉን ጊዜ እንዳልወስድ ጸልዩልን። አሁን ከዚህ በፌብሩዋሪ ወደ ዱባይ እንሄዳለን። በዛ የኢትዮጵያ ቸርች ተመስርቷል። ሳትሰሙ አትቀሩም። ዱባይ የኢትዮጵያ ቸርች አለ። በ94 ዓመተ ምህረት በእኛ አገልግሎት ነው የተመሰረተው። ትላንትና እንግዲህ ትላንት የነበራችሁ ይቅርታ ያው እየደገምኩላችሁ ነው። ከሳውዲ አረቢያ ሌሊት ደወለልኝ። ከሳውዲ አረቢያ ያልኳችሁ ፓስተር እና ሳውዲ አረቢያ ነው ያለሁት ብሎና ኢትዮጵያኖች ኤርትራኖች በሚድል ኢስት በጣም እየሰሩ ነው። ክብር ለእግዚአብሔር ይሁን። ጌታ ለዓላማው ነው የላከን። አሜን። ደስ አይልም? በዛ ውስጥ ሆነው ነገስታት ቤት ውስጥ አሉ። ትላንት የሰጠሁት ምስክርነት የነበራችሁ አስደናቂ ምስክርነት ነው። ቪዲዮ ላይ ታገኙታላችሁ። እና ቤተክርስቲያንን ለማየት ለመጎብኘት ለማጽናናት በፌብሩዋሪ ሄዳለሁ። ከዛ ጅቡቲ የሚባል ሀገር ሄዳለሁ። አገልግሎት የጀመርኩበት ዓለም አቀፍ አገልግሎት የጀመርኩበት ቦታ ነው። እና ብዙ ታውቃላችሁ ጅቡቲ የጅቡቲያን ቸርች የለም። ኢትዮጵያኖች አሉ፣ ትንሽ ፈረንሳዮች አሉ። እና በፈረንሳይኛ ማገለግላለሁ በልሳን ማለት ነው። በፈረንሳይኛ ልሳን Jésus-Christ est le sauveur du monde. Il faut l'accepter comme votre sauveur personnel. Amen በሉ እንጂ። sauveur personnel ማለት ፐርሰናል ሴቪየር እኮ ነው። ትንሽ ትርጉሙ የልሳን ትርጉሙ አያስፈልገውም። sauveur personnel ፐርሰናል ሴቪየር እና እግዚአብሔር የሰጠንንም ቋንቋ ለሱ እንጠቀምበታለን። አሜን። የሰጠንን ነገር ሁሉ መልሰን ለሱ እንሰጠዋለን። ድምጻችንም የሱ ነው። እና በኢትዮጵያም እንደዚሁ በአፋር በሐረሪ ወንጌል ባልገባበት አካባቢዎች እየሄድን እያገለገልን ነው። ጸልዩልን፣ እንደ ቤተክርስቲያንም አግዙን፣ ደግፉን። አሜን። አብራችሁን ስሩ። ፍሬው ደግሞ የሁላችንም ሽልማቱም ለሁላችን ይሆናል። ፓስተር ፍቄ ትንሽ ለሱ ብዬ በቃ ወደ ቃሉ ሊሄድ በጣም የምወደው ወንድሜ ነው። ከኢትዮጵያ ከድሬዳዋ ጀምሮ አብረን ነበርን። እኔ እሱ ገብሩ ተስፋጽዮን የሚባልም ሌሎችም ነበሩ እና በጣም የምንወደው ወንድማችን ነው። እኔ ያው ትላንትም ተናግሬያለሁ። እድለኞች ናችሁ ነው የምለው። ምን ነው ዝም አላችሁ? አሜን በሉ እንጂ። አይ ነው አሜን በልባችሁ እንዳላችሁ አውቃለሁ። እና በእግዚአብሔር ቃል እግዚአብሔር የባረከው ወንድማችን ነው። ለኛ እንኳን ለአገልጋዮች በረከት ነው። ቁጭ ብለን ከሱ ስር እንማራለን። እና በቃ እግዚአብሔር የባረከው ወንድማችን ነው። በብዙ ውጊያ ትግል ውስጥም ደግሞ ጌታን እያገለገለ ነው። እናንተም ደግሞ ሰፖርት እያደረጋችሁት ከጎኑ ስለቆማችሁ ጌታ ይባርካችሁ። በእውነት ጌታ ይባርካችሁ። እና ገና በስልክ ገና ስናወራት እዚህ ከሆነ ሰሞኑን ገና ለአብያተ ክርስቲያናት ሁሉ ጌታ የሰጠ ጸጋ ለቺካጎ ብቻ አይደለም፣ ለአብያተ ክርስቲያናት እና ደግሞ በቤተ ክርስቲያንም በቺካጎም ድጋፍ ጸሎት አንዳንዴም ወጣ እያልክ እንዳትቀየሙኝ እንደዚህ ስል ወዴት ነው የሚወጣው በኢየሱስ ስም እንዳትሉ። ምንም አይደለም። አንዳንድ ጊዜ ጸጋውን ቢያካፍል እየዞረ ጥሩ ነው እና እንጸልያለን። ለጤንነቱም ያለፈውን ኢንሲደንት ሰምቻለሁ። ቀላል አልነበረም። በተለይ እዚህ የነበራችሁ አይ ቲንክ አስደንጋጭ የሆነ ይመስለኛል። ግን ያጋጥማል። ስጋ ለባሾች ነን። ስለዚህ በጸሎታችሁ
አግዙት። እኛም አብረናችሁ እንጸልያለን። ደሞም ቺካጎም አይ ሆፕ አይ ቢሊቭ የመጨረሻዬ አይደለም፣ መጣለሁ። ከተቀበላችሁ ነው አትቀበሉኝ? አሜን አሜን። ትላንት ነግራቸው ነበር እና ወንጌላዊ ስልክ እስኪደወልለት አይጠብቅም ብያለሁ አይደል? ስልክ ይደውላል እሱ ራሱ። አሜን። ስልክ የሚጠብቀው ጌስት ስፒከር ነው። ባለ ራእይ የሆነ ሰው ሌሎች ራእይ እስኪያዩለት አይጠብቅም። እሱ ያየውን ራእይ ኮሚኒኬት ያደርጋል። የእግዚአብሔር ፈቃድ ከሆነ በር ከተከፈተ ደግሞ ያገለግላል። አሜን። እና ስለዚህ እንግዲህ ወይ በእናንተ ራእይ ወይ በእኔ ራእይ ተመልሼ መምጣቴ አይቀርም ከተገጣጠመ ማለት ነው። እስቲ ሁላችንም እንቁምና እግዚአብሔር በቃሉ ይናገረናል ዛሬ። ሃሌሉያ! ባለን ጊዜ ጌታ ይናገረናል። ኦ ሃሌሉያ! ትንሽ ከፍ እንትኑን የሚቆጣጠር ሰው ትንሽ ሳይበዛ ድምጼን አልሰማውምና ትንሽ ከፍ ካለ ይበቃል። የስ እንጸልይ። እጆቻችሁን አንሱ። ሃሌሉያ! ሞሮኮሎሻ ካላባዲያ ጌታ አምላካችን አንተው ስራበት በታላቅ ኃይል ተመላለስበት ጎስቋላነታችን በደም ሸፍነ በዚህ ስፍራ ክበር ስለ ስምህ። እጆቻችሁን አንሱ። ጌታ አምላካችን አንተው ስራበት፣ አንተው ስራ በታላቅ ኃይል ተመላለስበት ጎስቋላነታችን በደም ሸፍነ በዚህ ስፍራ በሉት፣ በዚህ ስፍራ ክበር ስለ ስምህ። አንድ ጊዜ ጌታ አምላካ አንተው ስራበት፣ አንተው ስራበት በኃያል ክንድ ተመላለስበት ጎስቋላነታችን በደም ሸፍነ በዚህ ስፍራ ክበር ተመላለስ። ጌታ ሆይ መንፈስ ቅዱስ አትከልከል። በቃልህ ተገለጥ፣ በመንፈስህ ተገለጥ፣ በክብር ተገለጥ፣ በፕሬዘንስህ ተገለጥ። ለእያንዳንዱ ሰው እንደሚያስፈልገው እግዚአብሔር ሆይ ዛሬ የመጽናናት የፈውስ ለዚህ ለኛ ለግል ሕይወታችን ብቻ አይደለም ለቤተ ክርስቲያን የሚሆን መልእክት ይምጣ። ለቺካጎ የሚሆን መልእክት ይምጣ። ለቺካጎ አብያተ ክርስቲያናት የሚሆን መልእክት ይምጣ። ለአሜሪካ የሚሆን መልእክት ይምጣ። ለኢትዮጵያ የሚሆን መልእክት ይምጣ። ለዓለም ሁሉ የሚሆን መልእክት ይምጣ። እኛ የዓለም ብርሃን ነን። እኛ የምድር ሁሉ ጨው ነን። በእኛ ውስጥ ያለው በዓለም ካለው ይበልጣል። የተጠራነው ስለ ራሳችን ሕይወት ብቻ አይደለም። የተጠራነው ስለ ራሳችን አጥቢያ ብቻ አይደለም። ለከተማ ተጠርተናል። ለሕዝቦች ተጠርተናል። ለሀገሮች ተጠርተናል። ወደ ዓለም ሁሉ ሂዱ ነው የተባልነው። ወደ ኢትዮጵያ አልተባልንም። እነሆ ጌታ ሆይ ወደ ቺካጎን ብቻ አልተባልንም። በእኛ ውስጥ ያለው ቅባት፣ ጸጋና የመንፈስ ቅዱስ ኃይል የቃሉ ስልጣን ለዓለም በቂ ነው። ለ200 አገሮች ሁሉ በቂ ነው። እነሆ ጌታ ሆይ ለዩኒቨርሱ መንፈስ ቅዱስ የፈጠረው ዩኒቨርስ ያ ፈጣሪ መንፈስ ቅዱስ በእኛ ውስጥ አለ በክብር። ስለዚህ በእኛ ያለው በዓለም ካለው ይበልጣል። በሃይማኖቶች ካለው ይበልጣል። በዓለም ካሉት መናፍስቶች ኃያላን ይበልጣል። ኢየሱስ ክርስቶስ የእግዚአብሔር መንፈስ በእኛ ውስጥ አለ። ጌታ ሆይ በክብር ተመላለስ። ከዚህ ሰዓት ጀምሮ ፈውስ ይሁን።
ከዚህ ሰዓት ጀምሮ መገለጥ ይሁን። ከዚህ ሰዓት ጀምሮ በረከት ይሁን። ሃሌሉያ! እስቲ ልታጭብጨባ ለጌታ ስጡት። እስቲ ይገባዋል፣ ይገባዋል፣ ይገባዋል። እንቀመጣለን። እግዚአብሔር ይባርካችሁ። ከፍ ይላል ትንሽ ማለት ይችላል ወይስ የመጨረሻ ነው? ፍና አለብኝ ትንሽ እያደረገ ነው። ትንሽ ከፍ። አሁን ጥሩ ነው። አሁን ጥሩ ነው። ጌታ ይመስገን። ሃሌሉያ። ዛሬ የምናየው ቃል ከትንቢተ ኢሳይያስ ምዕራፍ 40 ከቁጥር 1 ጀምሮ አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔር እጅ ስለ ኃጢአቷ 2 እጥፍ እንደተቀበለች ወደ እርሷ ጩኹ። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ አቅረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራው ኮረብታው ዝቅ ይላል፣ ጠማማው ይቃናል፣ ስርጓጉጡ ሜዳ ይሆናል። የእግዚአብሔር ክብር ይገለጣል፣ ሥጋ ለባሽ ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯል። ጩህ የሚል ሰው ቃል ምን ብዬ ልጩህ አልኩ? ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩ ይደርቃል፣ አበባው ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። የሚገርም ቃል። ይሄ ቃል በአዲስ ኪዳን በአራቱም ወንጌሎች ተጠቅሷል። ብዙ ጊዜ ሬር ነው። በአራቱም ወንጌል ማርቆስ፣ ሉቃስ፣ ዮሐንስ፣ ማቴዎስ አታገኙም። ሬር ጥቂት ነገሮች ናቸው አራቱም ጋር ያሉት። ወይ 3ቱ ጋር አሉ፣ ወይ 2ቱ ጋር አሉ፣ ወይ 1ዱ ጋር አሉ። ይሄ ክፍል ግን የጌታን መንገድ በበረሃ አቅኑ የሚለው በሁሉም ዮሐንስ 1 ላይ፣ ሉቃስ 3፣ ማቴዎስ 3፣ ማርቆስ 1። ትንቢተ ኢሳይያስ ኢሳይያስ በጣም የሚገርም ነብይ ነው። እንዲሁም አንዳንድ የመጽሐፍ ቅዱስ አዋቂዎች ትንቢተ ኢሳይያስን የኢሳይያስ ወንጌል ይሉታል። ታውቃላችሁ አይደል? በጣም ብዙ ስለ ኢየሱስ ብዙ ትንቢት ያለበት ነው። መጽሐፉ በአጠቃላይ አስደናቂ መጽሐፍ ነው። ታላላቅ ስቴትመንቶች ያሉበት። ኢሳይያስ 1 ላይ ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ ደም ብትቀላ እንደ በረዶ ትነጻለች። የሚገርሙ ቃላት። ምዕራፍ 6 ላይ እግዚአብሔርን አየሁት። የሚገርም እግዚአብሔርን አየሁት ራሱ የሚለው ቃል የሚገርም ስቴትመንት ነው። ዮሐንስ 1 ላይ እግዚአብሔርን ያየው ማንም የለም ይላል። ምንድነው? ምን ማለት ነው? እግዚአብሔርን አየሁት ማለት ክብሩን ነው ያየው። እግዚአብሔርን እንደዚህ በአይኑ የሚያይፊት ለፊት አይኖርም። ነጸብራቁን ነው የምናየው። በመስተዋት ነው የምናየው። ኢሳይያስ በጣም ያው ምዕራፍ 7 ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ምዕራፍ 9 የዘላለም አባት። ዝም ብዬ ነው ከአእምሮዬ ነው እኔ ተዘጋጅቼበትም አይደለም። 53 የታወቀው በእርሱ ቁስል እኛ ተፈወስን፣ ስለ ኃጢአታችን ትዝ ይላችኋል። ያውቃል ኢሳይያስ እኮ በቃ ስለ ወንጌል ብዙ የተናገረ። አንዳንድ ሰዎች እንዲያውም ግማሹን የኢሳይያስ መጽሐፍ ሌላ ሰው ሳይሆን አይቀርም የጻፈው። ምክንያቱም በአንድ ጊዜ በተለይ ከ35 ከምዕራፍ 40 ጀምሮ ሽፍት ያደርጋል። አነጋገሩ፣ ስታይሉ ሁሉ ሽፍት ያደርጋል እና ሌላ ሌቭል ላይ ሌላ ዳይሜንሽን ላይ ያለ ነው የሚመስለው እና በጣም ጥልቅ መጽሐፍ ነው። ወደ ዛሬው መልእክት ስንመለስ ምናልባት ቁጥር 5 ላይ ያለውን እንደ ርዕስ እንያዘው። የእግዚአብሔር ክብር ይገለጣል። እስቲ በሉ ሁላችሁ እንደገና አይሰማም። የእግዚአብሔር ክብር ይገለጣል። በቺካጎ የእግዚአብሔር ክብር ይገለጣል። በግል ሕይወታችሁ የእግዚአብሔር ክብር ይገለጣል።
በቤተ ክርስቲያናችሁ የእግዚአብሔር ክብር ይገለጣል። በዙሪያችሁ የእግዚአብሔር ክብር ይገለጣል። ተዘጋጁ፣ ጠብቁ፣ ተቀበሉ። የእግዚአብሔር ክብር ይገለጣል። ታምናላችሁ? ስንቶች እግዚአብሔርን ማድረግ ይችላል ታምናላችሁ? አሜን። ዛሬ ላውዝ ነው የመጣሁት። የእግዚአብሔር ክብር ይገለጣል። ይሄን ተናገር ብሎኛል። ክብሬን ገልጣለሁ። ትላንት የነበራችሁ መልእክቱን ስሙት፣ ያልነበራችሁ እኔ በመካከላችሁ ሰራለሁ እናንተ ከኔ ጋር ተስማሙ የሚል መልእክት ነው የመጣው። ወገኖቼ እድሜያችን እኮ መጫወቻ አይደለም። ምን ቀረን? ቀሪ ዘመኔን ጌታ ባርከው ምን ያህል ይሆናል? ባለፈውማ ብዙ ነገር ስጋ ያበላሽቷል የሚል የድሮ መዝሙር አለ ታውቁት እንደሆነ። ህይወቴ ፍሬ ሳታገኝ እስካሁን ቅጠል ብቻ ነኝ፣ እባክህ ደግማ አስበኝ፣ ከህይወቴ በረከት ይገኝ ያርግልን ጌታ። ቀሪ ዘመናችን ጠላትን የምንበቀልበት እስከ ዛሬ ድረስ በቃ ወዲያ ወዲህ ያንከራተተ ዲስትራክት እያረገ እያሰነፈ የእግዚአብሔርን ሥራ በሙላት እንዳንሰራ በእግዚአብሔር ፐርፌክት ዊል ከመሆን ይልቅ በእግዚአብሔር ፐርሚሲቭ ዊል ውስጥ እንድንሆን ያደረገንን ከዛ ወጥተን የእግዚአብሔር ፐርሚሲቭ ዊል ማለት በቃ እግዚአብሔር እንዲሁ በቸርነቱ ዝም የሚለው ነገር ነው። አንዲት እናት ልጇ ፓይለት እንዲሆን ፈልጎ ሾፌር ከሆነ ለነገሩ ፓይለትም እኮ ሾፌር ነው፣ ያው የአውሮፕላን ሾፌር ነው። የአውሮፕላን ፓይለት እንዲሆን ፈልጋ ታክሲ ወይም ያም የተከበረ ስራ ነው በሌላ ትርጉም፣ ወይም ዶክተር አንድ ሰው መሆን ፈልጎ በቃ ያ አይዲያል ነገር ነው። ይሄ ደግሞ በተለያየ ምክንያት የመጣ ነገር ነው። ደግሞ የእግዚአብሔር ሐሳብ አለ፣ የእግዚአብሔር ሴንትራል ፈቃድ አለ ለኛ። አሁን የምንኖረው ደግሞ ሜቢ ብዙዎቻችን በፐርሚሲቭ በቃ እንደዚህ ዋለ አይደለም። ምሕረቱ ለሁሉም ያስፈልጋል፣ ግን የእግዚአብሔር ደግሞ ማዕከላዊ ፈቃድ ይባላል። እግዚአብሔር ወደ ማዕከላዊ ፈቃዱ ያስገባል። ዛሬ መሸጋገር ይሆነልን። እቺ ጠዋት ወገኖቼ ሆይ ልዩ ጠዋት ትሁን፣ የምንሻገርበት ጠዋት ትሁን። በቃ ዝም ብሎ ቸርች እየመጡ መሄድ ይብቃ። የእግዚአብሔር ቃል አይኖ የእግዚአብሔርን ቃል በደንብ ነው የምትማሩት። እዚህ እድለኛ ጉባኤ ነው። ነገር ግን የምንኖርበት ዘመን ተግባራዊ የምናረግበት ዘመን በመንፈስ ቅዱስ ኃይል የምንለማመድበት ዘመን ያድርግልን። አንድ በሆሚሌቲክስ የስብከት አሰባበክ ትምህርት ላይ አንድ የሚባል ነገር አለ። ሁሌ ስትሰብኩ የመጨረሻችሁ ሊሆን ይችላል ስብከቱ። ስለዚህ እንደ መጨረሻ ስብከታችሁ ስበኩ። እኔ ያቺን ወስጃታለሁ። አሁን ዛሬ ነው ሜቢ የመጨረሻ ስብከቴ ብዬ ነው የምሰብከው። እናንተም ስትኖሩ ስንኖር አንድ አባባል አለ እኮ ስንጸልይ ጌታ ዛሬ እንደሚመጣ እንጸልይ፣ ስናቅድ ደግሞ ስንኖር ደግሞ ትንሽ ሊዘገይ ይችላል። እናቅድ ኑሯችንን ማለት ነው። ከኔ ጋር ናችሁ? ለነገ ቀጠሮ አትስጡ። ዛሬ መጣል ያለባችሁን ዛሬ ጣሉ። መያዝ የሚገባችሁን ዛሬ ያዙ። የመዳን ቀን ዛሬ ነው። የውሳኔ ቀን ዛሬ ነው። በመንፈስ ቅዱስ የመሞላት ቀን ዛሬ ነው። የመፈወስ ቀን ዛሬ ነው። Decision is today, now, in Jesus name. Decide አድርጉ። በምታውቁት ነገር ላይ decide አድርጉ። መንፈሳዊ ነገር እኮ በጣም ጥልቅ ነው። አንድ እግዚአብሔር ሰው ሲያስተምር 3 አይነት ኃጢያት አለ። እኛ የምናውቀው፣ እግዚአብሔር የሚያውቀው፣ ሰዎች የሚያውቁት ማለት በአደባባይ የሚደረግ ኃጢያት ነው። ሁለተኛ አይነት ኃጢያት አለ። ሰዎች አያውቁትም፣ እኛና እግዚአብሔር በስውር የሚደረግ ማለት በአእምሯችን ሊሆን ይችላል። በጣም አደገኛው ግን ሶስተኛው አይነት ኃጢያት ነው። ሶስተኛው አይነት ኃጢያት ሰውም አያውቀውም፣ ብታምኑም ባታምኑም እናንተም አታውቁት። አንዳንዴ እኮ ሳናውቀው ጥሩ የሰራን እየመሰለን በዝም ብለን ሄደን የሆነው ወይ
ለካስ ይሄን ሁሉ ያደረኩት ነገር ሮንግ ነበር። እንደዛ ብላችሁ አታውቁ? ትክክል መስሏችሁ አንዳንድ ነገር ንስሐ የገባችሁበት ጊዜ። ለዚህ ከሆነ መዝሙር 139 ላይ ዳዊት አቤቱ መርምረኝ፣ ልቤንም እወቅ፣ ፍተነኝ፣ መንገዴንም እወቅ፣ በደልንም በኔ ውስጥ ብታገኝ። እስቲ ብታገኝ በሉ። እኔ አላገኘው ማለት እኮ አሎ ብታገኝ እኮ ማለት እኔ ማለት በቃ ተናዝዤ ጨረስኩ። ምናልባት እኔ የማላውቀው እኔ ያላየሁት እኔ ያላስተዋልኩት ነገር ካለ በደልን ድንገት እንኳን እኔ ያላየሁትን አንተ ብታገኝ የዘላለምንም መንገድ ምራኝ። ሃሌሉያ። አትሊስት በተገለጠልን ነገር ወገኖቼ እንወስን። አጽናኑ፣ ህዝቤን አጽናኑ ይላል አምላካችሁ። ለማን ነው እንዲህ ያለው ጌታ? በእንግሊዘኛው ላይ ኮምፎርት ነው የሚለው። ኮምፎርት ማለት ለሲንጉላርም ይሆናል፣ ለአንድ ሰው አጽናናም ሊሆን ይችላል፣ አጽናኝም ሊሆን ይችላል፣ አይታወቅም። በእንግሊዘኛው ላይ ኮምፎርት የሚል ቃል ካያችሁ ለወንድም፣ ለአንድ ወንድ፣ ለአንድ ሴት ወይ ለብዙዎችም ሊሆን ይችላል። አማርኛው ግልጽ ያደርገዋል። ምንድነው የሚለው? አጽናኑ። እነማን ናቸው? ማንን ነው አጽናኑ፣ ህዝቤን አጽናኑ የሚለው ጌታ? ትዝ ይላችሁ ከሆነ ኢዮብ ላይ ምዕራፍ 1 ላይ የአማልክትም ልጆች ተሰበሰቡ አይልም? አንድ ላይ ሆነው ሰይጣንም ኢዮብን ሊከሰው መጣ አይልም ይላል። ይሄ አይ ቲንክ ኢትስ አ ዲቫይን አሴምብሊ። አንድ ትልቅ በሰማያዊ ስፍራ መለኮታዊ ስብሰባ ተጠርቷል። ኢሳይያስ እዛ ጋር የሆነ የኋላ በመቀመጫ ላይ ተቀምጦ ነው መሰል ያዳምጣል። እግዚአብሔርን አጽናኑ ይላል ጉባኤው። የብዙ ቁጥር ነው። አጽናኑ፣ ህዝቤን አጽናኑ። ከዛ በኋላ ነው ቁጥር 6 ላይ ጩህ የሚል ሰው ቃል ብሎ ቀጥላል። እንግዲህ አይ ቲንክ በአዲሱ ትርጉም ሰማሁ የሚል ያለ ይመስለኛል። ጩህ የሚል ሰው ቃል ሰማሁ፣ ምን ብዬ ልጩህ አልኩኝ። ማን ነው ይሄን የሚለው? አሁን ማን ነው ሪስፖንድ የሚያደርገው? ኢሳይያስ። ሃሌሉያ። ኢሳይያስ ነው የተላከው። ትዝ ይላችኋል ኢሳይያስ 6 ላይም ማን ይሄድልናል ሲል ጌታ ማን ይሄድልናል? ማንንስ ልካለው ሲል ኢሳይያስ እኔን ላከኝ አላለም? ዛሬ እኔን ላከኝ እንድንል ጌታ ይርዳል። የእግዚአብሔር መልእክተኛ መሆን ደስ አይልም? ወንጌል የሚለው ቃል ኢቫንጌሊዮን ከሚለው የግሪክ ቃል ነው የመጣው። አንጌሊዮን ማለት መልእክት ማለት ነው። አንጌል መልእክተኛ፣ ኤንጀል። እኔና እናንተ የእግዚአብሔር መልእክተኞች ነን። መላእክት እኮ ማለት መልእክተኞች ማለት ነው። ከመላእክት የበለጠ ፖዚሽን ተሰጥቶናል። በሰማያዊ ስፍራ በቀኙ የተቀመጥን የእግዚአብሔር አፎች ነን። ክብር ለእግዚአብሔር ይሁን። እኔን ላከኝ አለ ኢሳይያስ። እኔ on behalf of you እናገራለሁ። ወገኖቼ በዚህ ዓለም ላይ የእግዚአብሔር አፈቀላጤ ከመሆን፣ የእግዚአብሔር አምባሳደር ከመሆን፣ የእግዚአብሔር መልእክተኛ ከመሆን፣ የእግዚአብሔር አፍ ከመሆን የበለጠ ምን ክብር አለ? ክብር ለጌታ ይሁን። ቤተክርስቲያን የእግዚአብሔር አፍ ነች። እስቲ ክብር ለጌታ ስጡ በጭብጨባ ፕሊዝ ፕሊዝ። ምን አይነት ፓወር ነው የተሰጠን? የአንድ ሀገር አምባሳደር። እኔ ብዙ አምባሳደሮች ቤት ገብቻለሁ። የአሜሪካ አምባሳደር ቤት ገብቻለሁ። መኖሪያ ቤታቸው፣ ቢሮአቸው። የፈረንሳይ አምባሳደር፣ እዚህ ዋሽንግተን ዲሲ የኢትዮጵያ አምባሳደር ቤት ብዙ ጊዜ ገብቻለሁ። እንዴት ክብር አለው! የሚሄዱበት መኪና ሼፍ አላቸው፣ ኩክ አላቸው። በጣም ፎቅ ውስጥ ነው የሚኖሩት። የአንድ ሀገር ተጠሪ ሆነው ወገኖቼ እኔና እናንተ የነገስታቱ ንጉስ የጌቶቹ ጌታ የኢየሱስ ክርስቶስ አምባሳደሮች ነን። ማይ ጋድ ሃሌሉያ። የስ የተወሰንን ሰዎች
ፓስተር ኤቫንጀሊስት ተብለን በመሪነት ላይ አለን። ግን ሁላችሁም የእግዚአብሔር አምባሳደሮች ናችሁ። እኛ ከፊታችሁ ቀድመን ሞዴል ለመሆን አብረናችሁ ለማበረታታት እንጂ የእግዚአብሔር ጸጋ በሁሉ ላይ ነው የፈሰሰው። በአንቺም ላይ ፈሷል፣ በአንተም ላይ ፈሷል። የእግዚአብሔር መንፈስ በሁላችንም ላይ ነው ያለው። ተቀበሉ። 120ዎቹ በተሰበሰቡ ጊዜ ሐዋርያት ሥራ ምዕራፍ 1 ላይ ተሰብስበው ይጸልዩ ነበር። የኢየሱስም እናት ትጸልይ፣ ወንድሞች ሁሉ አብረው ይጸልዩ ነበር ይላል። ከዛም በኋላ በምዕራፍ 2 ላይ ከሰማይ ድምጽ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በስንቱ ላይ አለሽበት? 12 እኮ ናቸው ሐዋርያቱ። ስለዚህ 120 ከሆኑ 108ቱ ደቀ መዛሙርት ናቸው። መንፈስ ቅዱስ ሲመጣ በበዓለ ሃምሳ ቀን በ12ቱ ላይ ብቻ አልመጣም፣ በሁሉም ላይ መጣ። በእያንዳንዳቸው ላይ ተቀመጠባቸው፣ በሁሉም መንፈስ ቅዱስ ሞላባቸው ይላል። ይሙላባችሁ ዛሬ፣ ይሙላባችሁ ዛሬ፣ ይሙላባችሁ ዛሬ፣ ይሙላባችሁ ዛሬ። ተቀበሉ። እዚያ ቆመኝ ለ40 ዓመት እንደዚህ የሚያስጮኸኝ የመንፈስ ቅዱስ እሳት። አንዳንድ ሰዎች እንዲህ አይቀንስም እንደ ይላሉ። ይህም እንዲህ ከየት አምጥቶ ነው የሚቀንሰው? ከየት አምጥቶ ነው የሚቀንሰው? የእግዚአብሔር እሳት አይቀንስም፣ ይጨምራል። ሙሴ በዘጸአት 3 ላይ ያየው ያ እሳት ቁጥቋጦ ሲነድ ግን ሳይቃጠል አየሁ አለ። ሃሌሉያ! ያ እሳት አፍ አውጥቶ ተናገረው። ወደ ፈርዖን ልካለሁ አለ። ያ የተሞላው እሳት የእግዚአብሔር እሳት፣ የመንፈስ ቅዱስ እሳት፣ የመለኮት እሳት በፈርዖን ፊት ድል ሰጠው። ዛሬ ከእናንተ ጋር እሳቱ አብሮ ይወጣል። እኔ እሄዳለሁ አለ ኢሳይያስ። አጽናኑ፣ ሕዝቤን አጽናኑ። የማጽናናት አምላክ ነው ጌታ። አሜን። ለኢየሩሳሌም ልብ ተናገሩ። የተቀጠረችበት ወራት የተቀጠረችበት ማለት የጦርነት ወራት ማለት ነው። የጦርነት ወራት በባቢሎን ለነበሩት እስራኤላውያን ነው ይሄ መልእክት የመጣው። በቃ ተፈጸመ። የጦርነት ጊዜ በቃ፣ የውጊያ ጊዜ በቃ፣ የመከራ ጊዜ በቃ፣ የሰልፍ ጊዜ በቃ። ዛሬ ጌታ ለዚህ ጉባኤ ይናገራል። በቃ እኔ በክብር እገለጣለሁ ይላችኋል። የምታልፉበትን መከራ፣ የምታልፉበትን ውጣ ውረድ እውነት ነው። ሁሌ በህይወታችን ውስጥ ቻሌንጅ ይኖራል። ሁሉ ጊዜ ግን ጸጋችንን የያዘ እስከዚህ ደቂቃ ድረስ ዛሬ እግዚአብሔር በቃ ብሎታል። ተቀበሉ። በቃ ይላል ጌታ። የተቀጠረችበት ወራት፣ የውጊያ ወራት፣ የጦርነት ወራት ተፈጸመ። ተፈጸመ በሉ። ኃጢአቷም እንደተሰረየ፣ ድካሟ ሁሉ በብርታት እንደተቀየረ፣ ከእንግዲህ ወዲህ ጊልቲነስ የለም። ኢየሱስ በደላችንን ወስዶታል። ኃጢአታችን ተሰረየዋል። ከእንግዲህ ወዲህ ጠላት በኃጢአታችን አይኮንነንም። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የኋላችንን እየረሳን ወደፊት እንዘረጋለን። ጊልቲነስ ከሰይጣን። መንፈስ ቅዱስ ስለ ኃጢአት ዓለምን ይወቅሳል ይላል። ያው ዓለምን ነው የሚለው። ክርስቲያኖችም እንወቀሳለን። መንፈስ ቅዱስ ግን አይከስም፣ ይወቅሳል። አሜን። ከሳሽ ሳይሆን ወቃሽ። ንስሐ ከገባን በኋላ ደግሞ የተመልሶ የሚመጣው ወቀሳ ወይ ክስ ከሰይጣን። በደሏ እንደተሰረየ ከእግዚአብሔር እጅ ስለ ኃጢአቷ 2 እጥፍ እንደተቀበለች። አንዳንዶች ይህን ቃል በሁለት ተረጉሙታል። አንዳንዶች ስለ ኃጢአቷ 2 እጥፍ ተቀበለች የሚለው ቅጣት ነው ብሎ ደግሞ በረከት፣ ከኃጢአቷ በኋላ 2 እጥፍ በረከት ተቀበለች። ወገኖች እግዚአብሔር በበቀል ለእናንተ ይወጣላችኋል። እዚህ ላችኋል ኢሳይያስ 61 ላይ አምላካችን የሚበቀልበት ዓመት የሚል the year of vengeance 2026 ጠላትን የምንበቀልበት ዓመት ይሁን። አንድ ፓስተር አሉ፣ ታውቋቸዋላችሁ፣ ስማቸውን በነግራችሁ። አንድ ወንድም አንድ ሌላ ፓስተር ጋር ሂልተን አብረው ሄዱና በቃ ቢፌ እያማረጡ ይበሉ ነበር። ደስ አይልም? እንዴት ደስ ይላል! እንደው
ሽሮ ስንበላ አደግን። እስቲ እንበቀለው ይሄን የሽሮ መንፈስ ብለው የሂልተን ቢፌ እንግዲህ በሂልተን ቢፌ ተበቀሉት ማለት። እኔ አሁንም ሽሮ ወዳለሁ በጣም እና ይሄን ስላችሁ ምግብ ለማበላላት አይደለም። ኤኒዌይ እግዚአብሔር የበቀል ዓመት ያወጣልናል። አሜን። ይሄን ስላችሁ ጥሬ ስጋ ትበላላችሁ እያልኩ አይደለም። 2026 የጥሬ ስጋ ዓመት አላልኩም። የበቀል ዓመት ግን ይሆናል። ጠላትን የምትበቀሉበት፣ አንገታችሁን ያስደፋችሁን፣ በተለያየ ነገር የያዛችሁን፣ ልባችሁን በቃ ያሳሰረው፣ አንዳንዴ እኮ በቃ በትንንሽ ነገር እኮ ያስረናል። እግዚአብሔር ነፃ ያውጣን ዛሬ። በቃ በሰው ላይ ቅሬታ እንይዛለን፣ ፍርሃት ውስጥ እንገባለን። ምን ያስፈራል? እዛ ቁጥር 6 ላይ እኮ የእግዚአብሔር እስትንፋስ ይነፍስበታል፣ ሳሩ ይደርቃል፣ አበባው ይረግፋል። ህዝቡ እንደ ሳር ነው፣ አበባውም ይረግፋል። እኛ ዛሬ አበቦች ነን፣ ነገ ኦፍኮርስ እንሄዳለን። ይህን ማወቅ አለባችሁ። ከኔ ጋር ናችሁ? ያ ሳንጠራና ላደረግነው ነገር ሳንጠየቅ በፊት የመዳን ቀን ዛሬ ነው። ይኸው በደንብ ስሙኝ እስቲ። የመዳን ቀን ዛሬ ነው ልጨምርላችሁ፣ ባይጻፍም አጌንስት አይደለም። የማዳንም ቀን ዛሬ ነው። እስቲ በሉት። አይሰማም? አዎ የመዳን ቀን ለሰዎች የመዳን ቀን ዛሬ ነው። ለኛም ቢሆን ከጭንቀት፣ ከፍርሃት፣ ከባዶነት የምንድንበት ቀን ዛሬ ነው። at the same time ደግሞ እኛ ደግሞ በተቀበልነው መጽናናት፣ በተቀበልነው ፈውስ፣ በተቀበልነው ጸጋ ሌሎችን የምናድንበት፣ ለሌሎች ክርስቶስን የምንነግርበት ቀን መቼ ነው? አሁን ነው። ስለዚህ ስለ ኃጢአቷ 2 እጥፍ እንደተቀበለች የአዋጅ ነጋሪ ቃል። እነዚህ 3 ነገር ተናግሬ እጨርሳለሁ። እስቲ እግዚአብሔር ክብር ይገለጣል በሉ። የመልእክቴ ማዕከል እሱ ነው። የእግዚአብሔር ክብር ይገለጣል። በሕይወታችን ይገለጣል፣ በቤተ ክርስቲያን ይገለጣል፣ በከተማችን ይገለጣል፣ በአብያተ ክርስቲያናት ይገለጣል። የእግዚአብሔር ክብር እንዲገለጥ 3 ነገር ምንድናቸው የሚል 3 ነገር እናያለን። የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ይልና ምንድናቸው እነዛ የሚጠረጉት የሚስተካከሉት? 1 ሸለቆ ከፍ ይላል፣ 2 ተራራው ኮረብታው ዝቅ ይላል፣ 3 ጠማማው ስርጓጉጡ ሜዳ ይሆናል። ጠማማውና ስርጓጉጡን አንድ ላይ ነው ያደረጉት። ጠማማው ይቃናል፣ ስርጓጉጡ ሜዳ ይሆናል። በ3ቱ ነገሮች የእግዚአብሔር ክብር ይገለጣል። የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና። ይኸውላችሁ ቅድም ትንሽ ባግራውንድ ሰጥቻችሁ ነበረ። እስራኤላውያን በባቢሎን በነበሩ ጊዜ ነው ይሄን ኢሳይያስ የተናገረው። ለምንድነው? እግዚአብሔር ሊመጣ ነው፣ ከባቢሎን ምርኮ ነፃ ልትወጡ ነው፣ እግዚአብሔር ክብሩን ሊገልጥ ነው፣ ቤተ መቅደሱ ሊሰራ ነው፣ እግዚአብሔር ሊመጣ ነው፣ ተዘጋጁ እያለ ያጽናናቸው ነው። ሃሌሉያ። በረሃ የሚለው ባቢሎንን እኮ ነው። በበረሃ ለእግዚአብሔር መንገድ ጥረጉ። ከበረሃ ህይወት ትወጣላችሁ። ዛሬ እግዚአብሔር ለዚህ ጉባኤ ይላል፣ ከበረሃ ህይወት ትወጪያለሽ፣ ተቀበይ። ወደ ለመለመ መስክ ያሰማራሻል። ወንድሜ ጌታ ወደ ረፍት ውሃ ይመራሃል። ወገኖች ቃል ስልጣን አለ። አንድ ጊዜ ፍቄ ታውቀዋል፣ መልካ ጀብዱ ለአገልግሎት ሄደን ሁርሶ የሚባል ከተማ አለ ከመልካ ጀብዱ አልፎ ድሬዳዋ አጠገብ እና በረሃ ነው። እዛ አካባቢ አሸዋ ነው መንገዱ እና የሆነ የአውራ ጎዳና መኪና አየሁኝ። በጣም እየሮጠ ይሄዳል፣ ወደዛ ወደ ሁርሶ መንገድ ይሄዳል። ውሃ እየረጨ ነው የሚሄደው። በረሃው መንገድ የመኪና መንገድ አለ አሸዋማ። በቃ እዛ ላይ ውሃ እየረጨ ይሄዳል። ይሄ እኮ በ80ዎቹ ነው። ከዛ ምንድን ነው አብደዋል ነው የውሃ እያፈሰሰ እንትን ሊክ አድርጎባቸው ነው ምናምን አልኩት።
ልክ ምንድነው ይሄን በረሃ አሁን ይደርቃል ተመልሶ ምንድነው ውሃ እየረጩ የሚሄዱት እዚህ በረሃ ውስጥ ከዛ እንደገና ደግሞ ሌላም ያውራ ጎዳና መኪና መጣና አሁንም ውሃ ይረጫል ይደግመዋል ያን ቦታ አልገባኝም ከዛ ወደ ድሬዳዋ ተመልሰን በማግስቱ ዜና ላይ ጓድ መንግስቱ ኃይለ ማርያም የኢትዮጵያ ዲሞክራሲያዊ ፕሬዝዳንት ትላንትና ዕለት በሁርሶ ከተማ የጦር ካምፕ ለማስመረቅ ተገኝቶ ነበር ያቺ አውራ ጎዳና መኪና በበረሃ መንገድ እያስተካከለች ነበር ዋው ጓድ መንግስቱ አቧራ እንዳይወንባቸው መንገዱን እያቀዘቀዙት አቧራው እንትን እንዳይል ከኔ ጋር ናችሁ ለአምላካችን በበረሃ መንገድ ጥረጉ እግዚአብሔር በተስተካከለ ልብ ውስጥ ነው የሚመጣው እግዚአብሔር ሊመጣ ነው ወደ ቺካጎ አሁን እስካሁንም አለ don't misunderstand እንደገና ደግሞ ተዚላችኋል ሐዋርያት ሥራ ላይ መንፈስ ቅዱስ ተሞሉ ይላል ምዕራፍ 2 ላይ ምዕራፍ 3 ምዕራፍ 4 ላይ እንደገና ሲጸልዩ ተሞሉ አይልም እንደገና ተሞሉ አይልም እንደገና ይሞላችኋል ሪፍሬሽ ያረጋችኋል ተቀበሉ በበረሃ 3 ነገሮች ሸለቆ ሁሉ ከፍ ይላል ሸለቆ አያችሁ በእስራኤል ልክ ይሄ አሁን ኢሳይያስ ምሳሌ አድርጎ የሚናገረው በዛም ዘመን ነገስታት ወደ አንድ ሀገር ሲገቡ በሰረገላ መንገዱ መስተካከል አለበት ለምን መሰላችሁ ንጉስ ወደ አንድ ከተማ ሲገባ ብዙ ነገር ይዞ ነው የሚመጣው ጥሩ ነገር ለከተማው የሚሆን ነገር ይዞ ይመጣል ለኢኮኖሚው ለልማቱ ምኑ በዛም ዘመን ቢሆን በዛው ዘመን በነበረው ኢንፍራስትራክቸር የሚሰራቸው ጥሩ ነገሮች አሉ ግን መንገዱ ንጉሱን የማያስመጣ ከሆነ ሰረገላውን የማያስኬድ ከሆነ አይመጣም ስለዚህ መንገዱ መስተካከል አለበት ለምሳሌ በጣም ሸለቆ ከበዛ ጉድጓድ ከበዛ የንጉሱ ሰረገላ መሄድ ስለማይችል ንጉስ አይመጣም እዛ ከተማ አይመጣም ስለዚህ ምን ያረጋሉ የከተማው ሰዎች ሸለቆውን ይሞሉታል የንጉሱ ሰረገላ መምጣት እንዲችል ኮረብታውን በእንትን ውስጥ መሄድ ስለማይችል የተጣመመውን የተበላሸውን ሁሉ ያስተካክላል ለምን ንጉስ መጥቶ በረከት ይዞ እንዲመጣ ዛሬ እግዚአብሔር ወደ ልባችን ሊመጣ ዛሬ እግዚአብሔር ወደ ህይወታችን እንደገና ሊመጣ ነው ሸለቆ ከፍ ይበል ይላል ተራራው ዝቅ ይበል ይላል ጠማማው ይቃና ስለዚህ ሸለቆ ምንድነው ዛሬ ሸለቆ ትርጉም ሸለቆ ታች ያለ ነገር ነው ዝቅ ያለ ነገር ነው ወደ ኖርማል ሜዳ ያልመጣ እዛ ለመድረስ ያልቻለ ጉድጓድ ውስጥ ያለ ነገር አንዳንድ ጊዜ በህይወታችን እንደዛ ይሰማናል የዓለመብቃት የኢንካፓሲቲ የአልችልም መንፈስ የድካም መንፈስ ጌታ በዚህ ጠዋት ሸለቆ ይሙላ ይላል እኔ ልገለጥ ነው ከእንግዲህ ወዲህ ራሳችሁን ዝቅ ያረጋችሁ ወገኖቼ ሆይ ቅድም ተናግሬዋለሁ ኃጢያታችንን ንስሐ ከገባን በኋላ እግዚአብሔር ይቅር ይለናል አንዳንዶቻችን አሁንም እንከሰሳለን እንደዚህ አርገሽ እንደዚህ ሆነ የልጁ ኢየሱስ ክርስቶስ ደም አሜን ማርቲን ሉተር ሰምታችኋል ሰይጣን ሲከሰው አንተ ብሎ ደግሞ አገልጋይ እውነቱን እኮ ነው እንዴ አላደረክም ነበር ጻፍኩት አለ እሺ ሌላስ እንዴ ሳላረክም ነበር በዛ ጊዜ በቀለም ነበር የሚጽፉት ጻፍኩት ከዛ በቃ ሰይጣን ክሱን ሁሉ ከዛላ የቀለሙን ብልቃጥ እንዳለ ቀለሙን አመጣና እዛ የተዘረዘረው ኃጢያቶች ላይ ብልቃጡን ዛረግ እንተና አፈሰሰው
ይኸውልህ በኢየሱስ ደም ኃጢአት ሁሉ ታጥቧል። ቀና ብላችሁ እንድትሄዱ የእግዚአብሔር ፈቃድ ነው። ምህረቱን ተማምናችሁ፣ ጸጋውን ተማምናችሁ፣ ይቅርታውን ተማምናችሁ። ወንድሜ ቅድም ተሜ ያንብበዋል። ምህረት ቸርነት ያልከው በህይወቴ ዘመን ሁሉ ምን ያደርጉኛል? ባይዘወይ እሱ ክፍል ዛሬ ጧት ሳነበው ነበር። ጌታ ይባርክ። ኮንፈርሜሽን ነው ለኔ። እግዚአብሔር እረኛዬ ነው። መዝሙር 23 የእግዚአብሔር ፕሬዘንስ በህይወቴ ዘመን ሁሉ ምን ያደርገኛል? ምህረት ይከተለኛል። ሃሌሉያ! በሱ ተማመኑ። ካንቺ ብቃት አይደለም፣ ከሱ ብቃት የተነሳ ይጠቀምብሻል። ሰማርያዊቷ ሴት ምን ነበራት? በጣም ኃጢአተኛ የመጨረሻ በስንት ራሱን የቻለ ትልቅ መልእክት አለኝ እሱ ላይ። ግን ስራዋን ትታ በጥቂት ሰዓታት ኮንቨርሴሽን ውስጥ ታሪኳ ተቀየረ። ሃሌሉያ! ያቺ ዝቅ የምትል ያቺ አንገት የምትደፋ በጠራራ ፀሐይ የምትሄድ ሴት ህይወቷ ተቀይሮ ልቧ ሞልቶ በድፍረት ተሞልታ ወደ ከተማው ሄዳ ጉዴን ሁሉ የነገረኝን ሰው ኑና እዩ ብላ ክርስቶስን ለከተማው አስተዋወቀች። ሃሌሉያ! ምህረት ይከተለኛል። እስቲ በሉት። መዝሙር 23 እግዚአብሔር እረኛዬ ነው ይላል። በእስራኤል ሀገር እረኛ ከፊት ነው የሚሄደው። ስለዚህ እግዚአብሔር ከፊቴ ነው ማለት ነው። እስቲ እግዚአብሔር ከፊቴ ነው በሉ። ከዛ ወረድ ይልና ደግሞ አንተ ከኔ ጋር ነህና ክፉን ከጎን ማለት ነው። you are with me on my side። ቅድም ደግሞ እንደሚያነበው ቸርነትና ምህረት። ስለዚህ እግዚአብሔር 360 ዲግሪ ከኛ ጋር ነው ማለት ነው። እስቲ ክብር ለእግዚአብሔር። አሜን። ከፊትም ከኛ ጋር ነው፣ ከጎንም ከኛ ጋር ነው፣ ከኋላም ከኛ ጋር። በዚህም አለ፣ በዚህም አለ፣ በዚህም አለ፣ በዚህም አለ። ዋው! እንደገና እስቲ ባካችሁ ለዚህ ጌታ his presence is 360 degree። በዙሪያችን እግዚአብሔር አለ። ምህረቱ ከኛ ጋር ነው። ሸለቆው ይሙላ። እኛ እዚህ ቆምነው እኮ በምህረቱ ተማምነን ነው። ኤልያስ እንደኛ ምን ነበር? እኛም እኮ ሰው ነን። የመላእክት ክልስ እንመስላለን አይደል? የሆነ የመላእክት ዝርያ ያለበት ዚጋስን ከዚህ ስንወርድ አንዳንዶች አንድ ጊዜ አንዲት የአገልጋይ ሚስት ነችና ፓስተሩ ሲሰብክ በጣም ተገርማ አትውረድ በእናትህ እዛው ጋር እንስራ እንትን እዛው እንኑር ከመድረክ ላይ እንዳለ እዛው ቁም ሳጥኑንም አልጋውንም ሳሎኑንም እዚሁ እናመጣና እዚሁ። ምክንያቱም ስንወርድ እኮ ሰው ነን። አንዱ ደግሞ ወንድማችን አገልጋይ ነውና ሁለት ልብስ ያለው አንዱን ይስጥ እያለ ይሰብካል። ቤት ሲገባ ሚስቱ በሙሉ ትርፍ ልብሶቹን በሙሉ አውጥታ ለዳል ቆይ ልብሶችን ቢጧት አልሰበክም እንዴ? ታዲያ እዛ ነው አይሰብኬ ነው አለ። ታዲያ እዚህ ነው ቻሌንጅ አለብን ልላችሁ ነው። ቻሌንጅ አለብን። ሌላ አንድ አገልጋይ ደግሞ ምን አለ? ስለ እኔን በትክክል ስለኔ ማንነት ድካሜን ጥንካሬን ማወቅ ከፈለጋችሁ ኑና እዩ። ምን ልላችሁ ነው? ሁላችንም በጌታ ጸጋ ነው የቆምነው። አሜን። yes ማድረግ የሚገባን እናደርጋለን። ነገር ግን at the end of the day ሱፐርሴንት ሆነን አይደለም። በጸጋው የዳንን ኃጢአተኞች ነን። ክብር ለእግዚአብሔር። እግዚአብሔር ደግሞ ስራው ምን እንደሆነ ታውቃላችሁ? ለደካማው ኃይልን ይሰጣል። እስቲ በሉት። እስቲ እንደገና በሉት። እንደገና አንድ ጊዜ ለደካማው ኃይል ይሰጣል። የእግዚአብሔር ስራ በቃ ይሄ ነው። ለጠነከረው ኃይል የእግዚአብሔር ስራ ለጠነከረው የእግዚአብሔር ጥሪው ጸጋ ስጦታው በሰው አነጋገር ጥሪውም አይደለም እንትኑም አይደለም ለጠነከረው አይደለም። እግዚአብሔር ደስ የሚለው ለደካማ ኃይል መስጠት። እኔ ብርቱዎችን ልፈልግ አልመጣሁም አላለም። ጤነኞችን ልፈልግ አልመጣሁም፣ ኃጢአተኞችን። ሸለቆ ይሙላ ዛሬ በእኔ ጌታ ይሰራል በሉ እስቲ። በድካሜ ኃይል ይሰጠኛል በሉ እስቲ። ትላንት እንጸልይ ነበረ እና ብዙዎቻችሁ እዚህ ከተማው ከባድ ነው፣ ሲስተሙ ከባድ ነው፣ በዚህ አንገላታችኋል። ኮሚቲንጉ ራሱ ስትሬስፉል ነው አይደለም?
ስትሬስፉል ነው። ኮሚዩት ማድረጉ ራሱ ከአንድ ቦታ ወደ አንድ ቦታ መብራቱ፣ ትራፊኩ፣ ድካም አለ፣ ብዙ ነገር አለ። በቃ ይህን ስታስቡ በቃ እንደው ቀኑን እንኳን በሰላም ብውልና ቤተሰቤን በሰላም ባስተዳደርኩ በሰላም ቢሊየን ከፍዬ ብኖር፣ ዛሬ ግን ጌታ ከዛ በላይ አደርጋለሁ ይላል። ጠቀምባችኋለሁ። በምን ጊዜ፣ በምን ህይወቴ፣ በምን የቱ ጋር ምናምን እግዚአብሔር ድካምሽን ወደ ብርታት ይቀይረዋል። እናንተ ብቻ በፊቱ ውደቁ። ጌታ ሆይ ይኸውልህ ያለኝ ጊዜ እቺ 24 ሰዓት እንኳን አትበቃኝም። ተኝቼባት ስራ ሰርቼ፣ አንዳንዶቹ 2 ስራ ነው የምትሰሩት። ምን አለ ምን አለ ምን አለ። እግዚአብሔር ግን ያንን ጊዜ ያባዛዋል። ሃሌሉያ። ጥበብ ይሰጣችኋል፣ ዕውቀት ይሰጣችኋል። ሸለቆ ምን ይበል? ይሙላ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እስቲ በሉት። አይ ቀስ ብላችሁ ነው ያላችሁት፣ ከፍ ብላ። ሁሉን እችላለሁ ሁለት ትርጉም አለው። አንደኛው እችላለሁ ነው፣ እታገሳለሁ። አንደኛው ደግሞ አቅም አገኛለሁ። አልሰማችሁም? ደኛ ኢትዮጵያ ውስጥ መቻል ምን ይከፋል ሆድ ከሀገር ይሰፋል እንደተጻፈልን ነበር። ተጽፏል እንዴ? አንዱ ሲጸልይ ጌታ ሆይ ሲሮጡ የታጠቁት ጌታ ሆይ ሲሮጡ ይፈታል ተብሎ እንደተጻፈ፣ ጓደኛው ኧረ አልተጻፈም ማለት አልተጻፈም። ሲሮጡ የታጠቁት ሲሮጡ ይፈታል የለም፣ ባይብል ላይ የለም። ታዲያ የት ነው ያነበብኩት? ተረትና ምሳሌ። ደነገጠ ሰው። በቃ እዛም ቢሆን ተጽፏል። ታዲያ ተረትና ምሳሌ መቻል ምን ይከፋል ሆድ ከሀገር ይሰፋል ይላል የሀገራችን ሰው አይደል? መቻል የሚለው ቃል መታገስንም ኢቭን የግሪኩ ቃል እንደዛ አይነት ኮኖቴሽን እንዳለው አይቻልም። መቻል ሁሉን እችላለሁ፣ አሜን፣ ታገሳለሁ። አንዱ የመንፈስ ፍሬ ምንድን ነው? ትዕግስት፣ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ፔሸንስ። እግዚአብሔር መቻልን ያብዛል። አሁን እኛ አገልጋዮች ብትጠይቁን ቁጭ አርጋችሁ ብዙ ነገር ይቅር እየተባባልን ነው እዚህ የምንደርሰው። ብዙ ነገር ችለን አንድ እንዲያውም ስንታየው አባዳራሽ ታቆ ይሆናል ድሬዳዋ መጥቶ ነበር። እዛ ሲሰብክ አንዴ እኛ አገልጋዮች እናንተማ ምዕመናን ቁጭ ብላችሁ ትባረካላችሁ፣ እኛ የምናልፍበትን አታውቁም። እኛ በቃ ስንት በህይወታችን ስንጨመቅ ተጨምቀን ቁጭ ብላችሁ ጁስ ትጠጣላችሁ። እናንተ ጁስ ትጠጣላችሁ። አገልጋይ በብዙ ነገር ክራሽ ሆኖ ነው የሚያልፈው። ግን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሸለቆ ይሙላ ይላል እግዚአብሔር። ሸለቆ ይሙላ። ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም። ከአቅማችሁ በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱ ዘንድ ብትችሉ ከፈተናው ጋር መውጫን ያደርግላችኋል። ተቀበሉ። ለሰው ሁሉ ከሚሆን በቀር ምንም አልደረሰባችሁም። አታካብዱ። የማካበድ መንፈስ ወጋሁላችሁ። በአዲሱ ቋንቋ ሸለቆ ምን ይበል? ተራራውና ኮረብታ ሁሉ ዝቅ ይላል። ሃሌሉያ። ተራራው እግዚአብሔር እንዳይገኝ፣ እግዚአብሔር እንዳይመጣ፣ እግዚአብሔር እንዳይገለጥ የሚከለክለው ተራራ ዝቅ ይበል። እግዚአብሔር ዝቅ ያርገን። እግዚአብሔር ትሑታን ያርገን። ያበጠ ልብ ይውረድ፣ ይተንፈስ። እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን ይቃወማል። ተራራው ዝቅ ይበል። እግዚአብሔር በተራራማ ልብ አይገለጥም። you have to be humble። አንድ እግዚአብሔር ሰው ሲናገር ከመጽሐፍ ቅዱስ በጣም የሚያስደንቀኝ ሰው መጥምቁ ዮሐንስ ነው አለ። በጣም ያስደንቀኛል፣ ትህትናው ያስደንቀኛል። መጥምቁ ዮሐንስ እኮ ትልቅ አገልጋይ እኮ ነው ወገኖቼ።
አዲስ ኪዳን ላይ ከተጻፈለት በላይ ትልቅ በአይሁድ ታሪክ በዛ ጊዜ በነበረው ሂስትሪ ጆሲፈስ የሚባል ሂስቶሪያን ሌሎችም ስለ ኢየሱስ ከጻፉት ይልቅ ስለ መጥምቁ ዮሐንስ የጻፉት ይበልጣል። ሴኩላር ሂስቶሪያንስ የኢየሱስ አገልግሎት በተለይ ወጣው ከትንሳኤው በኋላ ነው። ለዚህ ነው ጳውሎስ ኢየሱስ ካልተነሳ እምነታችን ምንም ዋጋ የለንም። ከኢየሱስ በፊት አገልግሎት እንደጀመረ ታውቃላችሁ አይደል? ኢየሱስ ጌታ ራሱ በሱት እንደተጠመቀ ትዝ ይላችኋል። ዮሐንስ ወንጌል ላይ የሱ ደቀ መዛሙርት መርተው ይሄ ካንተ ጋር የነበረው ከኛ የበለጠ ሰው እያጠመቀ ነው ብለው እንትን ሁሉ በተከታዮቻቸው መሃል ገብቷቸዋል። በዛ ዘመን በኢየሱስ ተከታዮችና በዮሐንስ ተከታዮች አብዛኛዎቹ የኢየሱስ ደቀ መዛሙርት የዮሐንስ የነበሩ ናቸው። ወደሱ መጥተው ግን መጥምቁ ዮሐንስ ራሱን ዝቅ አረገ። ሃሌሉያ! እኔ ላንስ እሱ ግን ሊልቅ ይገባል። ከሰማይ ካልተሰጠው በቀር ማንም ኃይል የለውም። ኢየሱስ ሲያከብረው ማቴዎስ ወንጌል ላይ ምንድነው የሚለው? ከሴቶች ከተወለዱ ሁሉ መጥምቁ ዮሐንስን የሚያህል የለም ይላል። በመንግስተ ሰማይ ያለው ግን ከሁሉ ያነሰ ነው። እሱ ኮሜንታሪ አለው። ከሴቶች ከተወለዱ ሁሉ እና መጥምቁ ዮሐንስ እየቻለ ከፊት መሆን እየቻለ ነገር ግን ራሱን ዝቅ አድርጎ የጫማውን ጠፍር እንኳን ልፈታው የማይገባኝ እንደዚህ አይነት ትህትና እግዚአብሔር ይስጠን። የእግዚአብሔርን ነገር ማስቀደም፣ ክሬዲት ለመውሰድ አለመሯሯጥ። ማንም ክሬዲቱን ወስዶ የእግዚአብሔር ስራ ይሰራል። እግዚአብሔር ትዕቢተኞችን ይቃወማል። አንዱ በእግዚአብሔር ቤት ትልቅ ችግር ያመጣው ኢጎ የሚባል ነገር ነው። ታውቃላችሁ? ኢጎ አይደል? ኢጎ አንድ ትርጉም አለው። ኤጂንግ ጋድ አውት ይባላል። ኢጂኦ ኤጂንግ ማለት ወደ ጫፍ፣ ኤጅ ማለት ጫፍ አይደለም? እግዚአብሔርን ወደ ጫፍ ወደ ጥግ መወርወር ኢጎ ማለት እኔነትን። ኮረብታው ዝቅ ይባል። በዚህ ከተማ ያለ ኮረብታ ዝቅ ይባል። ወገኖቼ በፈቃዳችን ሚስቶች ለባሎቻችሁ ተገዙ ይላል። ምን ማለት ነው? ሰብሚት የሚለው ቃል በፈቃድሽ ተገዢ ማለት። ለምሳሌ አሜሪካኖች ዶናልድ ትራምፕን ማጆሪቲው እናንተ ለማን እንደመረጣችሁ ባላቅም ቅሉ ለማን ነው ቢል ጠይቅ እንዴ? የአሜሪካ ህዝብ በፈቃዱ ፕሬዝዳንታችን ሁን አይደል እንዴ? መሪያችን ሁን፣ ምራን፣ ግዛን። የዚህ ደግሞ የኢሊኖይ ጋቨርነር ማለት ገዢ ማለት አይደል? ጋቨርን ማለት ማስተዳደር፣ መግዛት ማለት በፈቃዳችን ያስቀመጥነው ነው። በቤተ ክርስቲያን መሪዎችን ተቀምጠዋል። ክብር ለእግዚአብሔር ይሁን። ሃሌሉያ! ታላላቆቻችን አሉ፣ አባቶቻችን አሉ። ኦቶሪቲ አለ። we have to respect authority። አንዱ የአገልግሎት ምን ተምራል ከአገልግሎት ብትሉኝ ኦቶሪቲን ሪስፔክት ማድረግ ጥሩ ነው። አንዳንዴ ቻሌንጅ ማድረግም ጥሩ ነው። ነገር ግን at the end of the day ሁሌ ፍጹማን ናቸው ማለት አይደለም። ግን እኔ የተማርኩት ነገር አንዱ ኦቶሪቲን ከናንተ በላይ ያሉ ኦቶሪቲዎችን ማክበር። ኢቭን እንኳን ስለ ወላጆች ኦቶሪቲ ትዝላችኋል? የእግዚአብሔር ቃል የሚለው እናትና አባትን አክብር፣ እድሜ ምን እንዲያደርግ አይሰማም። the only place ከብሌሲንጎች ሁሉ በምንም ጉዳይ ላይ እድሜ እንዲረዝም የተባለ ነው። ኦቶሪቲ አባትን እናትን ምን አድርግ አክብር። እና ምን ልላችሁ ነው? ምናረገው ሁሉ በትህትና። ቤተክርስቲያን ውስጥ አንዱ አሁን ኮረብቶች አስቸግረዋል።
የኮረብታ መንፈስ ወጋሁት። ኮረብቶች ዝቅ ይበሉ። ችግሮች ሲፈጠሩ በጸሎት፣ በውይይት፣ በትዕግስት ይቅር በመባባል አሜን። ዲስአግሪመንት እኮ ይፈጠራል። ዲስአግሪመንት is not disagreeable። ሃሎ ዲስአግሪመንትን ፐርሰናል አለማድረግ። ሰዎች ከኛ ሐሳብ ጋር ካልተስማሙ ሲቀሩ እኛን እንደተቃወሙና አንተን እንኳን የተቃወመው ሐሳብህን don't make it personal። ከዛ ኢጎ ይገባል። በቃ disagreement is not disagreeable። we can agree to disagree። ላለመስማማት መስማማት እንችላለን። ሃሌሉያ። ኮረብታው ዝቅ ይበል። ጉዳያችሁ ከሰው ጋር አይደለም። የእግዚአብሔር መንግስት ለማጥፋት ከሚፈልግ ከስጋና ከደም ጋር ሳይሆን በአየር ላይ ከሚበሩ መናፍስት ጋር ነው። ስለዚህ ወገኖች ትሑታን እግዚአብሔር ያድርገን። በትሑታን ልብ ነው እግዚአብሔር የሚሰራው። መጨረሻ ጠማማው ይቃናል፣ ስርጓጉጡ ሜዳ ይሆናል። ይሄ ደግሞ ከጠማማ ልብ ወገኖች እግዚአብሔር የሚሰራባቸው ሰዎች ጠማማ ልብ የላቸው። ቅን እንድንሆን ጌታ ይርዳል። እንደ ርግብ የዋህ እስቲ በሉት፣ እንደ እባብ ብልህ በሉ እስቲ። አሁን አንዳንዶች ይወላችሁ እንደ ርግብ የዋህ ቅን ሁን፣ ጠማማ አትሁን፣ ፖዚቲቭ ሁን። እንደ እባብ ደግሞ ብልህ ሁን ማለት ዋይዝ ማለት ነው። በእንግሊዘኛው ላይ ዋይዝ አይደለም የሚለው ጥበበኛ ሁን ነው። አሁን አንዳንዶች ብልህ ሁን የሚለውን ብልጡን ብለው ተርጉመውታል። ህን ጥ አርጓ ህን አወጣና ጥ አረጓ። ብልጣብልጥነት አይሰራም በቤተ ክርስቲያን። ይረብሻል፣ ይበጠብጣል። ብልህነት ጥሩ ነው። ጠቢብ መሆን ጥሩ ነው። የዋህ መሆን ጥሩ ነው። ሃሌሉያ። ፖዚቲቭ ሁኑ። ስለ ሰዎች ቅኑን አስቡ። ፊልጵስዩስ ምዕራፍ 4 ላይ ቅን የሆነውን ንጹህ የሆነውን ፍቅር ያለበትን ነገር እነዚህን አስቡ ይላል አይልም? ሃሌሉያ። ቅን ሁኑ በህይወታችሁ። ሁሉ ጊዜ ፖዚቲቭ ሁኑ። ሰማርያዊቷ ሴት ኢየሱስ ባልሽን ጠርተሽ ነይ ሲላት ምን አለችው? ባል የለኝም። አሁን ኢየሱስ በቅንነት ነው የወሰደላት። እውነት ተናገርሽ አላት። ግን እኮ አወዛጋቢ መልስ ነው የሰጠችው። ባል የለኝም ማለት እኮ ድንግል ነኝ ማለትም አግብቻ አላቅም ሊሆን ይችላል። አሁን ጠማማ ሰው ቢሆን እዛ ጋር ያለው አንቺ ባል የለኝም አናቀሽምና ነው ባል የለኝም። እውነቱን አትናገሪም? ምን ታወዛግቢያለሽ አላላትም። እውነት ተናገርሽ። ወገኖች ከሰዎች ውስጥ ጥሩ እንውሰድ። አሜን። ጥሩን ፈልቀቀን። ናትናኤልን ምን አለው? ምዕራፍ 1 ላይ ተንኮል የሌለበት የእስራኤል ሰው። በቃ ሰዎችን አፕሪሺየት ማድረግ በእኛ ባህል አይፈቀድም። ይታበያሉ። ሰዎችን አፕሪሺየት ማድረግ፣ ማመስገን፣ ክሬዲት ከእግዚአብሔር በታች ክሬዲት ለሚገባው ክሬዲት መስጠት፣ አፕሪሺየት ማድረግ። ከኔ ጋር ናችሁ? ቅኖችን ሆን ፕሊዝ። እኛ ሰው ሁሉ የሚርመሰመሰው የቀብር ጊዜ ነው። በህይወት እናወራ ነበር አይደለም? ስለ አንድ ወንድም እናወራ ነበር። በህይወት ዘመን ያልረዳነውን ሰው ሲሞት ለመቅበር እንደ አንዳንድ እንኳን ሞተ ይመስላል። ሄደን እንቅበረው እና እናረጋግጥ መቀበሩ ይመስላል። ይሄ መጥፎ ባህል ነው። እኔ እንደዛ ብዙ አይቻለሁ። በህይወት ሰው ሲሰቃይ ማንንም ያልደወለለት ሰው ሞተ ሲባል ለመቅበር ይሮጣል። አፕሪሺየት ለማድረግ ፖዚቲቭ ለመሆን ከኛም አልፈው ይሄዱ። እግዚአብሔር ይባርካቸው። አሜን። ይባርካቸው። ጠማማው ይቃና ይላል የሰራዊት ጌታ እግዚአብሔር። ከዚህ አይነት ልብ ጌታ ይጠብቀን። ከቅንዓት ልብ፣ ከምቀኝነት ልብ። በሰው ላይ ወሬ አታው። አንድ ሰው እንደተናገረው ክርስቲያኖች በቃ ሌላ ኃጢአት ስለማይሰሩ ኃጢአቱ ሁሉ ተከምሮ በሐሜት ውስጥ ነው የገባው። በሐሜት በቃ ዓለማውያንን ትላንት አንድ ወንድም እዚህ ጉባኤ ያለ ሰው ነገር
በዓለም እንኳን እንደዚህ አይነት አሜት የለም። አንድ የመንግስት ባለስልጣን ገሌ ብላችሁ ታውቁታላችሁ ጌታን ተቀብሎ እኔ በመንግስት ውስጥ እንኳን እንደዚህ አይነት እንትን አላየሁም አለ። አሜን። ይሄን እንግዲህ ክርስቲያን ስለሆናችሁ ነው የምነግራችሁ። እግዚአብሔር ከመካከላችን ያስወግደው። አሜን። ይሄ የመካሰስ መንፈስ፣ የጥላቻ መንፈስ፣ ስም የማጥፋት መንፈስ የሚመለከታቸው ሰዎች አሉ። እኛ እንኳን አንድ ሰው አንዲት ሴት ወይ አንድ ወንድም ደክመው እንኳን ብናይ መጸለይ ነው እኛ ፋንታ። በጸሎት ርዕስም እኮ ነው የሚተላለፈው። ሰምተሻል? አይ የጸሎት ርዕስ ነው ግን እሺ የጸሎት ርዕስ ነው። ከዛ መቦጨቅ ነው በጸሎት ርዕስ። እኛ ቤተክርስቲያን ያስቀመጠችው ስርዓት አለ፣ መሪዎች አሉ፣ በዛ ሁሉ ነገር አሜን። እኛ መጸለይ፣ መራራት፣ የወደቀው የሚነሳበትን መንገድ መፈለግ። ጠማማው ይቃና ይላል እግዚአብሔር ክብሩን ያኔ ይገልጣል። ቅኖች እንሁን፣ ትሑታን እንሁን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። I can do all things። ይሄንን ከያዝን ወገኖቼ እግዚአብሔር ይጠቀምብናል። በቺካጎ ትልቅ ነገር ይሆናል። የፍቅር ሪቫይቫል። እኔ ሳስተምር 7 አይነት ሪቫይቫል ነው። ይሄን ብዬ ልዝጋ። ሪቫይቫል የኛ ሚኒስትሪ ኢንተርናሽናል ሪቫይቫል ሚኒስትሪ ነው የሚባለው። ሰው ሪቫይቫል ሲባል በቃ ይሄ የፈውስ አይደል? የፈውስ የመገለጥ የለም የተአምራት አይደለም። እሱ ብቻ አይደለም። የፍቅር ሪቫይቫል ጌታ ያፍስስ። የአንድነት ሪቫይቫል፣ የቅድስና ሪቫይቫል፣ የቃሉ ሪቫይቫል። ሃሌሉያ። በቺካጎ እነዚህ 7 ሪቫይቫሎች ይምጡ። የፍቅር ሪቫይቫል ይምጣ፣ የመንፈስ ቅዱስ ሪቫይቫል ይምጣ፣ የቃሉ ሪቫይቫል ተጀምሯል። እሱ እግዚአብሔር በክብር ይገለጣል። ሁላችንም እንቆማለን። ጌታ ይባርካችሁ። ሌትስ ስታንድ። ጸልያለሁኝ። ሃሌሉያ። ጸልያለሁኝ። ክብር ለእግዚአብሔር ይሁን። በዚህ ቦታ ምንም አይነት በቃሉ መልእክት መጥቷል፣ በቃሉ ኃይል መጥቷል፣ በቃሉ ስልጣን መጥቷል፣ በቃሉ ቅባት መጥቷል። በዚህ ጉባኤ ላይ ያለ ማንኛውም ቀንበር ደግሞ ይሰበራል። እግዚአብሔር የተባረከ። እጆቻችሁን አንሱና 1 ደቂቃ አመስግኑ ጌታን ስለ ቃሉ። የእግዚአብሔር ክብር ይገለጣል። በቺካጎ የእግዚአብሔር ክብር ይገለጣል። 2026 በእኔና በእናንተ ህይወት እስከ ዛሬ ካየነው የበለጠ እግዚአብሔር ይገለጣል። ተራራው ሜዳ ይሆናል፣ ሸለቆ ይሞላል፣ ጠማማው ይቃናል፣ እግዚአብሔር ይገለጣል። ይሄ ነው መልእክቴ። ሆራማሺ ካራዳሎ ራባዲያ ማባባ። እስቲ አመስግኑ። እስቲ አንደበታችሁን ክፈቱና ጌታ ሆይ አመሰግናለሁ እያላችሁ ጸልዩ። እስቲ ጸልዩ ወገኖቼ ሆይ። እግዚአብሔር ሆይ አምናለሁ፣ ክብር ይገለጣል በዚች ከተማ። በጠላት ላይ በበቀል ትወጣለህ። እቺ ከተማ የቺካጎ ኮንፈረንስ እየተባለ በኢትዮጵያውያን አካባቢ በጣም ታዋቂ ከተማ ነች። እቺ ቤተክርስቲያን ታዋቂ ቤተክርስቲያን ነች። እግዚአብሔር እንደገና በታላቅ ሪቫይቫል ይጎብኛት። እንደገና እግዚአብሔር ያነቃቃት። ስራውን እንደጀመረ አምናለሁ፣ አውቃለሁ። ያለ ምክንያት አይደለም እናንተን ያሰባሰበው እግዚአብሔር። ይሄ አገልጋይ የሰጣችሁ ያለ ምክንያት አይደለም፣ ለስራው እያዘጋጃችሁ ነው። ከፊታችሁ ትልቅ ነገር አለ። ሃሌሉያ ሃሌሉያ። የቺካጎ ቤተክርስቲያን ተነሺ። እግዚአብሔር ኃይልሽን ያድሳል። እግዚአብሔር እንደገና ያነቃቃሻል። የድሮውን ክብር እጥፍ አድርጎ ይመልሳል። ተቀበሉ። ዋሃታር ካሻማዳል ሰካራላማ። ልጆቼ ትዕግስታችሁን አይቻለሁ፣ ጽናታችሁን አይቻለሁ። ኦራማሃ ኬሶናል ያክሮማሳጋ። ጠላት ከቤቴ ሊያወጣችሁ ብዙ ሞከረ፣ እናንተ ግን በፊቴ ጸናችሁ። ሬኖ ሺኪያሎ ሬቦሴንዳ ሎሬኮ ሳማላ ባካራባ። እኔ ደግሞ እንደገና በክብር በመካከላችሁ ገለጣለሁ ይላል። እንደገና በደስታና በሳቅ ሞላችኋለሁ።
ምርኮን መልስላችኋለሁ ክብሬንም በመካከላችሁ ገልጣለሁ Mikrohodoloshikianando la rabaya sondre sekala karalama ባርካችኋለሁ በምድራዊ በረከት ባርካችኋለሁ በመንፈሳዊ በረከት ባርካችኋለሁ በጸጋ ስጦታዎች ባርካችኋለሁ ቃሉን ትናገራላችሁ ቺካጎ ወንጌል ይሰማል ብዙዎችም ክብሬን በዚህ ከተማ ያያሉ ይላል ጌታ እግዚአብሔር ማሪኮ ዲያላስትሬስ ለያካል ማንትሮዚያ ክሎሮሎሽን ያክራባላሙ ሃሪካንዶሎሴ ካላባራላማ ዛሬም እኮ ነው ሰራለው በሐዋርያት ዘመን እንደሰራው ዛሬም ሰራለው በነቢያት ዘመን እንደሰራው ዛሬም ሰራለው በመንፈሴ ሞላችኋለሁ በክብሬ ሞላችኋለሁ እጠቀምባችኋለሁ እናንተም የኔ አገልጋዮች የኔ ባሪያዎች ትሆናላችሁ ይላል ጌታ ሜስትሪያ ሎንድሪያ ማካዱሻ ደብ ዳላሪና እንዲላ ማሳ ስፍራችሁን አትልቀቁ በስፍራችሁ ላይ ሆኑ እኔ ሁሉን አያለው ሁሉን አይቻለው ሮሃዲ ሼንትሮ ሴግላማዳ ባሳግላራላ ልባችሁን ጠብቁ ልባችሁን ከትዕቢት ጠብቁ በትህትና ተሞሉ ልባችሁን ጠብቁ ሄሬሎራ ጋሻላ ባጋዲያ በተስፋ ተሞሉ በእምነት ተሞሉ በድፍረት ተሞሉ እኔ ወደ ልባችሁ በክብር ገባለው ሕይወታችሁን በምስጋና ሞላዋለሁ ሎሪ ጋሻላ ጋሳ ብዙ ፍሬ ሰጣችኋለሁ ፍሬያማ ትሆናላችሁ ሰዎችም እግዚአብሔርን በእናንተ አየነው ብለው ይመሰክራል ካድሮም ያድላ ሳንትሬ ዘቤካ ሎትሮዚ ቪሊዲያ ለማሾ ግላራላባ ኤክራላ ሴቶላ ኮራማ ዛሬም እሰራለሁ አልደከምኩም እናንተ ከኔ ጋር ተስማሙ ድንቄን በዘመናችሁ ታያላችሁ ስለ እግዚአብሔር ክብር ስጡ ጌታ ሆይ እናመሰግንሃለን በዚህ ሰዓት ክብርህን በመካከላችን ስላፈሰስከው ለልባችን ስለተናገርከን በመንፈስ ቅዱስ በቃል ስለተናገርከን ተመስገን በዚህ ሰዓት ደግሞ ያለ በሽታ ሁሉ የተቃጠለ ይሁን የሚያማችሁ ሰዎች እጃችሁን በሚያማችሁ ቦታ ላይ ጫኑ ኤጋራባላባዳ ቦሼንታላባራላባ በሽታ ምንም አይነት የበሽታ ስር በኢየሱስ ስም የተመታ ይሁን በኢየሱስ ስም የተመታ ይሁን በአጥንት ላይ ያለ በሽታ በደረት ላይ በልብ ላይ ያለ በሽታ ከጀርባ ከፊት ከራስ ፀጉር እስከ እግር ጥፍር በማንኛውም የአካሎቻችሁ ብልቶች ላይ ያለ የበሽታ ኃይል ሁሉ በኢየሱስ ስም ተባባዙ ዳችሁን በጫናችሁበት ቦታ ላይ የእግዚአብሔር የመለኮት እሳት ይለፍ የእግዚአብሔር የመለኮት እሳት ይለፍ የእግዚአብሔር የመለኮት እሳት ይለፍ እሳት ይለፍ ተፈቱ Check argut hallelujah I believe something is happening right now right here in Jesus name አመኑና ተቀበሉ ፈውሳችሁን የማድረግ የማትችሉትን ነገር አድርጉ አሁን በጌታ በኢየሱስ ስም ፈውስ በዚህ ቦታ ፈውስ እግዚአብሔር የሚፈውሰን እኛ ተፈውሰን ለሌሎች ፈውስ እንድንሆን ነው እኛ ድነን ሌሎችን እንድናድን ነው እኛ ተጽናንተን ሌሎችን እንድናጽናና ነው ተፈወሱ ቼክ አርጉት በሽታውን አመሰግናለሁ ጌታ ሆይ ኃይል ስላለፈ ቼክ አርጉት በሽታው የለም በኢየሱስ ስም የለም ተነቅሏል ራስ ምታት ጠፍቷል ውጋት ጠፍቷል ማንኛውም ፔን ሰውነታችሁን ስታንቀሳቅሱ የነበረ ፔን ሁሉ ጠፍቷል በኢየሱስ ክርስቶስ ስም እስቲ እንደገና ለጌታ ክብር እንስጠው በእልልታ በጭብጨባ ፈውስ በዚህ ቦታ እጆቻችሁን አንሱና አመስግኑት ስለተፈወስኩ አመሰግናለሁ ሃሌሉያ የለም በሽታው እንደገና እስቲ ልታጭብጨባ ባካችሁ ብዙ ሰው ተፈውሷል በዚህ ሰዓት በሰውነቴ ላይ ኃይል አልፏል የሚያመኝ ነገር የለም የምትሉት እጃችሁን አወዛውዙ ለጌታ ክብር ኃይል አልፏል አወዛውዙት yes
እናንተ እጃችሁን ያወጣችሁ ነው ወደዚህ ጸልይላችኋለሁ ፈውሳችሁ እንዲጸና ነው ቶሎ ቶሎ በሰውነቴ ላይ ኃይል አልፏል ነይ እቴ ና ወንድሜ ቶሎ ነይ እቴ ነይ እግዚአብሔር ይባርካችሁ ነው የተፈወሳችሁ ነው እግዚአብሔር መንፈስ የነካችሁ ሃሌሉያ my god ብዙ ፈውስ አልፏል እንደገና ጠይቃለሁ ይወላችሁ በእምነት ተቀበሉ ፈውሳችሁ በሰውነቴ ላይ ኃይል አልፏል የምትሉ እጃችሁን አሳዩ እንደገና ቅድም ያወጣችሁ አውጡ እጃችሁን በሰውነቴ ላይ ኃይል አልፏል ኃይል አላለፈም እንዴ ኃይል አላለፈም እስቲ ኃይል ያለፈ አውጡ እጃችሁን ጸሎት ፈልጋለሁ የምትሉ ኑ ያመኛል ሞር ጸሎት ፈልጋለሁ ደብል ቼክ ማድረግ ፈልጋለሁ ኑ ካላችሁበት ነይ እቴ ና ወንድሜ ቶሎ ኑ ሃሌሉያ ተፈውሳችኋል ወይም ደግሞ በህመም የለም ህመም ከሌለ ጥሩ ነው ህመም ከሌለ እኛም እንዳይኖር ነው ምንፈልግ በግድ ይኖር እያልኩ አይደለም ምን ነበር የሚያምሽትኝ ትላንትና ለነገሩ yes በጣም ጄማ ተፈተኛ እዛ እዚህ ሲጸለይ ጄም በእምነት በጣም አንቀሳቀስ ነበር በእውነት በጣም እንዲህ ማለት አይችልም ልብሴ መልበስ አልችልም እና ቤቴን አስልቼ አላውቅም እውነቴን ቤቴን ገብቼ በደንብ አጸዳሁ ምን አደረገ ጣላ እስቲ ክብር ለጌታ ስጡ ቤቴን በደንብ አጸዳሁና ለሊት አመኝ መሰላችሁ yes ይሄን ስላንቀሳቀሽ እንዲህ ታማመበሽ የሚል ነገር አለ በጣም ፔሉ ልነግራቸዋለሁ በኢየሱስ ክርስቶስም አልቀበልም እኔ ድኜ ደግሞ ለሌላ ሆናል በኢየሱስ ክርስቶስም እኔ አይደለሁም እኔ የተወለዱት ሁሉ በኢየሱስ ክርስቶስም ይፋይፋል ይሆናል መዳን ይሆናል በጌታ በኢየሱስ ክርስቶስም ድንቅ ነገር በቺካጎ ይነሳል አልኩና ተመልሼ ተኛሁ እግዚአብሔር ይመስገን ፈውስ ጌታ ይኸው እጄን በደንብ ነው ዋው መድኃኒት ሆናለሁ ስለታመመ ሰው አለ እሱን ሄጄ ጸልይለታለሁ ኢየሱስ ክርስቶስ በእኔ አይደለም በልጆቼ ኢየሱስ ክርስቶስ ያደርጋል እግዚአብሔር ይባርካል ሃሌሉያ yes ጌታ ይባርክ እልልታ ጭብጨባ ለጌታ ይወላችሁ እግዚአብሔር እሷን ምልክት አርጎ ነው ምልክት ነው ለምን መሰለህ ለእናንተ ሁሉ ነው የተናገረችው ነገር ትልቅ ነገር ነው እናንተ አሁን ለሌሎች ጸልያላችሁ ይላችሁ አሜን ሌላ የታመመ ሰው አለ ከሌለ ጥሩ ነው በግድ ታመመው አይደለም ደስ ነው የሚለኝ ነይ ሌላ የታመመ ካለ ኑ ቶሎ እጅጭኝ ጸልይላችኋል ምንድነው የሚያምሽ አልታመምሽም እሺ ለምን መጣሽ ለእህትሽ ባል እግዚአብሔር ይመስገን አንድ ጊዜ አዲስ አበባ መሰለኝ ማህፀናችሁን የሚያማችሁ ወደፊት ነው ሲባል አንድ ወንድም ወጣ ምን ታረጋለህ አንተ አሁን እኮ ለማህፀን ነው አይ እግረ መንገድ ወዴንም ሰላመመኝ እግረ መንገድ አልታመምኩም ስትይ እሱ ትዝ አለኝ ግን ለእህትሽ ባል ነሽ የት ነው ያለው እዚህ ኢትዮጵያ ነው እንጸልይ በጌታ በኢየሱስ ማን ነው ስሙ ምን ነው የሚያመው ብሬን ቲዩመር እንትን ነው ካንሰር ሲሳይ ናልሺ እንጸልይ ለሲሳይ ወንድማችን ጌታን ያቃል ጌታ ይመስገን የዘላለም አምላክ ስለ ወንድማችን ሲሳይ እናከብራለን ጌታ ሆይ አዎ የሥጋ ጎስቋላ ሥጋ ነው ባዕድ ነው በዚች በተረገመች ዓለም ደግሞ ስንኖር ይመጣል ይሄዳል ነገር ግን እንቋቋመዋለን ስራችንን ሳንጨርስ ምንም ነገር አንሆን ጌታ ሆይ ወንድማችን ሲሳይ ያለ ምክንያት በዚህ ጉባኤ እንዲጸልይለት አልፈቀድክም በኢየሱስ ስም ይፈወስ ኦምኒ ፕሬዘንት ነህ አንተ በአንድ ጊዜ ሁሉ ቦታ አለ አሁን ኢትዮጵያ ባለበት ቦታ ፈውስ ይንካው በኢየሱስ ስም touch him Lord right now in Jesus name አንተ ኦምኒ ፕሬዘንት ነህ ስለዚህ አንተ ንካው አንተ ዳሰው አንተ እግዚአብሔር ካንሰሩን ንቀለው
ደሞ እህታችን መታ በዚህ ቦታ እንድትመሰክር እርዳት። ተአምር ይሁን። በዚህ ሰዓት ወገኖቼ ሆይ እጆቻችሁን አንሱ። እህቴ አበዛሽ ያለችው ነገር ትንቢት ነው። ካፌ ላይ ነው የወሰደችው። ገና ሄደን እኛ ለበሽተኞች እንጸልያለን አለች። ገና ሆስፒታል እንሄዳለን አለች። እናንተ አሁን ትሄዳላችሁ። እስቲ አጭር ጸሎት ጸልይ በልብሽ ስለሞላ አገልጋዮችን ደግሞ ማብቃት አለብን። እግዚአብሔር ቅድም እንደሰበኩት ነው። በእኛ ብቻ አይደለም በሁላችሁም እግዚአብሔር ይሰራል። እስቲ ከእቴ ጋር እንጸልይና ከዛ ከኔ ጋር እንጸልይ። እስቲ ጌታ በቺካጎ ያሉ በሽተኞች ጋር ሄዳችሁ እንዲፈወሱ በእሳት እንድትሞሉ ጸልይ። ክብር ሁሉ ለአንተ ይሁን ጌታ። ኤርምያስን እግዚአብሔር ወደ ሸክላ ሳይት ይላል። ሸክላ ሳይት በእጁ ተበላሸና ሸክላው እንደፈለገ አድርጎ በደንብ ሰርቶ አሳምሮ ሲሰራ በሁሉም የልብ ያቅተኝ ነገር አለን አለ። ኢየሱስ ጌታ አሜን። ኢየሱስ ምን ይሳነዋል? አሜን። በሁኔታው አይወሰን ጌታ ሴክራላ ባሽክራ እሳት የናዝሬቱ ኢየሱስ ታላቅ ነገር ያደርጋል። አሜን። Yes. Hallelujah. Yes. Prokolo baralabashi. Hallelujah. Yes. Amen. Amen. Yes. Hallelujah. Amen. Sagra la bagadia. Korobolo shidia la basekadia la basia. Era balaga shokara balagadia la basia. Korobolo baralaria sheklara la badia. Yes. Hallelujah. Amen. Yes. Hallelujah. Amen. Hallelujah. Yes. Amen. Yes. ተባረክ ጌታ ሆይ ስምህ ይባረክ። እልልታ ጭብጨባ ለጌታ ክብር። እንደዚህ እናደርጋለን። አሁን እኔ ጌታን ማገልገል እፈልጋለሁ። ስንቶች ጌታን ማገልገል ትፈልጋላችሁ? ጌታን ማገልገል እፈልጋለሁ። በእጆቼ ድንቅ ነገር እንዲሆን፣ ወንጌል እንዲሰበክ፣ ሰዎች እንዲድኑ እፈልጋለሁ። በቃ ለቤተሰቦቼ፣ ለጓደኞቼ፣ በዙሪያቼ ላሉ ሁሉ ብርሃን ጨው መሆን እፈልጋለሁ። መንፈስ ቅዱስ ከዚህ በላይ በኃይል መሞላት። ኑ ወደፊት፣ ወደዚህ ኑ ወደፊት። ጸልያለሁ። ኑ ወደፊት። ጌታ ይባርካችሁ። የመንፈስ ቅዱስ ኃይል ኑ ወደፊት። ኃይል እፈልጋለሁ። መንፈስ ቅዱስ በህይወቴ እንዲሰራ እፈልጋለሁ። ቶሎ ነው በሰውነቴ በህይወቴ ላይ ጌታ በክብር እንዲሰራ ኑ እየተነሳችሁ አገልጋይ ጌታ በህይወቴ እንዲጠቀም እፈልጋለሁ። ህይወቴን ለሱ ሰጣለሁ። ኦ ሃሌሉያ! ጸልዩ። በዚህ ቦታ እግዚአብሔር ይሰራል። ልንገራችሁ፣ ኤልያስ ሊነጠቅ ባለ ጊዜ ኤልሳ ምን ትጠይቃለህ ሲለው በአንተ ያለው 2 እጥፍ አለው። በአዲስ ኪዳን ሁላችንም አንድ ነን። ቅድም እንዳልኩት ነው። አንዳንዶቻችን ከፊት ቀድመን ምልክት ለመሆን ምሳሌ ለመሆን የቀደምን አለን፣ የተጠራን አለን። ቢሆንም ግን መንፈስ ቅዱስ ለሁላችንም ነው።
መንፈስ ቅዱስ ለሁላችንም ነው። መንፈስ ቅዱስ ለሁላችንም ነው። ሃሌሉያ ሃሌሉያ። እግዚአብሔር በእኔ ከሰራ በፓስተር ፍቄ ከሰራ በእናንተም ይሰራል። ፍሬው አገሩ ሊለያይ ይችላል፣ ግን ይሰራል። በሰጣችሁ መክሊት ልክ ይሰራባችኋል። ሃሌሉያ። እጆቻችሁን አንሱ። ሃሌሉያ። ጌታ በሕይወቴ እሳትህን ጣል፣ በአገልግሎቴ እሳትህን ጣል፣ በአረማመዴ እሳትህን ጣል፣ እሳትህን ጣል፣ እሳትህን ጣል፣ እሳትህን ጣል። ጌታ በሕይወቴ እሳትህን ጣል፣ በአገልግሎቴ እሳትህን ጣል፣ በአረማመዴም እሳትህን ጣል፣ እሳትህን ጣል፣ እሳትህን ጣል፣ እሳትህን ጣል። አንድ ጊዜ ጌታ በሕይወቴ እሳትህን ጣል፣ በአገልግሎቴ እሳትህን ጣል፣ በአረማመዴ እሳትህን ጣል፣ እሳትህን ጣል፣ እሳትህን ጣል፣ እሳትህን ጣል። ሃሌሉያ ሃሌሉያ። የእግዚአብሔር ክብር በዚህ ጉባኤ ላይ ይውረድ። የእግዚአብሔር እሳት ትውደቅ። የእግዚአብሔር እሳት ትውደቅ። በወንድሞቼና በእህቶቼ ላይ ትውደቅ። ከራስ ፀጉር እስከ እግር ጥፍራቸው ድረስ በመንፈስ ቅዱስ ኃይል ይሞሉ፣ በአገልግሎት ኃይል ይሞሉ። ወንጌልን የሚሰብኩበት ድፍረት እነሆ በጸጋ ስጦታዎች የሚያገለግሉበት ኃይል ስጣቸው። ለጉባኤውም ነው የምጸልየው። ሁላችሁም ቁሙ፣ እጆቻችሁን አንሱ። ባላችሁበት ቦታ የመንፈስ ቅዱስ እሳት በጉባኤው ላይ ሁሉ ይውረድ። እዚህ በቆሙት ላይ ሁሉ ይውረድ። እግዚአብሔር ሕዝብን ለአገልግሎት ለይ። ጌታ ሆይ ዘመኑ የአገልግሎት ነው። ዘመኑ መከር የመሰብሰቢያ ነው። ዘመኑ እነሆ የስብከት ነው። ዘመኑ የመጸለይ ነው። ዘመኑ ጌታ ሆይ ከአንተ ጋር የምንስማማበት ነው። ዘመኑ የሥራ ዘመን ነው። የምንተኛበት ዘመን አይደለም። የምናንቀላፋበት ዘመን አይደለም። አልቋል ዘመኑ። ዘመኑ አልቋል። በማንኛውም ደቂቃ ወገኖቼ ትጠራላችሁ። ቅድም እንዳነበብኩት ሰው ህዝቡ እንደ ሳር ነው፣ እንደ አበባ ነው ይላል። ዛሬ አበባ ካልሆንን ነገ መርገፍ ይመጣል፣ አይቀርም። ይሄ የምላችሁ ለሌላ ነገር አይደለም፣ እውነቱን ነው። ለሰዎች አንድ ጊዜ መሞት፣ ከዛ በኋላ ፍርድ ተመድቦባቸዋል። ስለዚህ ወገኖቼ ሆይ ያ ቀን ሳይመጣ ምን ሰራ በሰጠሁ መክሊት፣ ምን ሰራሽ ሳይለን ዛሬ እናገልግለው። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ። እጆቻችሁን ዘርጉ። በጌታ በኢየሱስም እሳት ይውረድ። ሙሴ በቁጥቋጦ የታየው ያ እሳት ፈርዖንን ያንቀጠቀጠ፣ ፈርዖንን ያንበረከከ እሳት፣ የዲያብሎስን ስራ ሁሉ የሚያፈርስ የእግዚአብሔር እሳት ይውደቅ። በዚህ ጉባኤ ላይ በእህቶቼ ላይ ይውደቅ። የጸጋ ስጦታዎች ይለቀቁ። ልሳኖችን መናገር፣ ልሳኖችን መተርጎም፣ የትንቢት ስጦታ ይለቀቅ። ተቀበሉ፣ ባላችሁበት ተቀበሉ። አንዳንዶቻችሁ ራእይ ታያላችሁ። አንዳንዶቻችሁ ዛሬ ቤታችሁ ገብታችሁ አንደበታችሁ በልሳን ይለቀቃል። በትርጉሞችም ሆሬ ካባዳ ሶንዴጄ ጋራባጋ ዮንዶሴቤ ተቀበሉ፣ 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 ተቀበሉ። እነሆ የእውቀት ቃል ስጦታ፣ የጥበብ መናገር ስጦታ፣ መናፍስትን የመለየት ስጦታ ይለቀቅ። ሂዱ፣ በየሰፈሩ ሂዱ፣ በየሆስፒታሉ ሂዱ፣ ወንጌልን ስበኩ። በሽተኞች ይፈወሳሉ፣ ወደ እግዚአብሔር ቤት ይመጣሉ። እዚህ መጥተው ደግሞ በእግዚአብሔር ቃል ይማራሉ፣ በእግዚአብሔር ቃል ያድጋሉ፣ ይታነጻሉ። ተመልሰው ደቀ መዝሙር ሆነው አገልጋይ ይሆናሉ። ተቀበሉ። የተአምራት ስጦታ፣ የእምነት ስጦታ፣ የፈውስ ስጦታ ይለቀቅ፣ ይለቀቅ። እጆቻችሁን አንሱ። እነዚህ እጆች የፈውስ እሳት ይሁንባቸው፣ የፈውስ እሳት ይዝነብባቸው፣ የፈውስ እሳት ይውደቅባቸው። በእጆቻችሁ ላይ እሳት ይንደድ፣ በእጆቻችሁ ላይ እሳት ይንደድ፣ እሳት ይንደድ። እስቲ እንደዚህ በሉ ከኔ ጋር፣ እነዚህ እጆች በሉ። በእግዚአብሔር መንፈስ ቅዱስ የፈውስ እሳት ይቀባሉ። ያመኑትንም እነዚህ ምልክቶች ይከተሏቸዋል።
እጃቸውን በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ። ይህ ይሆናል፣ በእኔ ህይወት ይሆናል። ሰዎች ይፈወሳሉ፣ ጌታን ይቀበላሉ። ሃሌሉያ! አንደበታችሁ በመንፈስ ቅዱስ ቅባት ይሞላ። ወንጌሉ ስብከት በአንደበታችሁ ይለቀቅ። በጌታ በኢየሱስ ስም እጆቻችሁን አንሱ። ሻዳራ ባካካ ታች ሆሊ ስፒሪት ታች ሆሊ ስፒሪት መንፈስ ቅዱስ በእነዚህ ወገኖች ላይ በክብር ተገለጥ። ያዟት እሳት ይንደድ፣ እሳት ይንደድ፣ እሳት ይንደድ፣ እሳት ይንደድ፣ እሳት በሕይወቷ እሳት ይንደድ፣ በሕይወቷ እሳት ይንደድ፣ በሕይወቷ እሳት ይንደድ። ሃሌሉያ! ድንቅ ይሰራል፣ ድንቅ ይሰራል፣ ድንቅ ይሰራል፣ ድንቅ ይሰራል። በጌታ በኢየሱስ ስም ታች ሆሊ ስፒሪት፣ ሆሊ ስፒሪት፣ ሆሊ ስፒሪት ታች። ጌታ ሆይ አመሰግንሃለሁ። ጸልዩ ወገኖቼ ሆይ ጸልዩ። እግዚአብሔር በስራ ላይ ነው። ጸልዩ። በዚህች እህቴ ውስጥ ጌታ ስራ፣ በኃይል ስራ በሕይወቷ። እጄን ጭኜ ጸልያለሁ። ጌታ ሆይ በሕይወቷ እለፍ። ከራስ ፀጉር እስከ እግር ጥፍሯ ያዟት፣ 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 ያዟት። ፊክራቶ ታታታ ፖራ ባባባባባሽኪያ ጌታ በክብር ባንቺ ህይወት ይሰራል። እግዚአብሔር በክብር ይሰራል። ያየው ነገር አለ። ጌታ የሚገለጥ ነገር አለ። ታች ተቀበይ፣ 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 ተቀበይ። ታች ሆሊ ስፒሪት፣ ሆሊ ስፒሪት፣ ሆሊ ስፒሪት። ኦ ሃሌሉያ! አመስግኝ፣ አመስግኝ፣ ጌታን አመስግኝ። የሚሰራው ስራ ለወንድሜ እጅህን አንሳ። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ጥማትህን ጌታ አይቷል። አትፍራ። እግዚአብሔር ድንቅ ያደርጋል። ዝምታህን አይቷል። በውስጥ ያለውን ነገር አይቷል። እግዚአብሔር ደግሞ ነው ይመጣል። አንተ በስፍራ ጠብቀው፣ መንፈሴ በአንተ ላይ ነው ይልሃል። ኦራ ካራቶ ሳንዳራ ባራባ ተቀበል፣ ተቀበል። የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ጸጋ ተቀበል። ቴንክ ዩ ጂሰስ። እጆችን አንሳ። ሃሌሉያ! በዚህ ወንድሜ ላይ ክብር ይገለጥ። ጌታ ሆይ ክብር ይገለጥ። ለረጅም ጊዜ ስትጠይቅ የነበረ ለረጅም ጊዜ በውስጥ የነበረው አሁን ጊዜው መጥቷል ይልሃል። አደርገዋለሁ፣ የልብን መሻት ሰጠሃለሁ ይልሃል። ኃይሉን ተቀበል። ታች ሆሊ ጎስት ታችም 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 ንካን። ጌታ ይንካን። አሜን። አረ ጌታ ይንካን። አረ ጌታ ይዳሰን። ባላችሁበት እናንተ ሁላችሁም ጌታ ይዳሳችሁ። ጌታው ያመሰግናለሁ ስለ እህቴ ኦራ። አትፍሪ ይላል ጌታ። አትፍሪ፣ አትፍሪ፣ አትፍሪ። እነሆን ያሻግርሻለሁ፣ እኔ ድንቅ አደርጋለሁ። ሎትሮግላ ባራባላባሻ ተቀበይ የመንፈስ ቅዱስን ኃይል፣ ተቀበይ የመንፈስ ቅዱስን ኃይል። ከራስ ፀጉር እስከ እግር ጥፍር ድረስ የመንፈስ ቅዱስ ኃይል በሕይወትሽ ይለፍ። የእግዚአብሔር ክብር በሕይወትሽ ይለፍ። ተቀበይ በኢየሱስ ስም። ሃሌሉያ፣ ሃሌሉያ። አመሰግንሃለሁ፣ አመሰግንሃለሁ። ጌታ እጆችን አንሳ። ጌታዊ ስለ ወንድሜ ተባረክ። አሁንም በሕይወቱ ተገለጥ። በታላቅ ክብርና ጸጋ ሞገስ ተገለጥ። ታች ንካው፣ መንፈስ ቅዱስ ንካው፣ ንካው፣ ንካው። አዲስ ሰው አድርገው፣ አዲስ ሰው አድርገው። ከዛሬ ጀምሮ እስቲ እልልታ ጭብጨባ ለጌታ ክብር። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ክብር በእቴ ላይ ይውደድ። የእግዚአብሔር ክብር በእቴ ላይ ይለፍ። ጌታ ሆይ እስከ ዛሬ ባላየችው መንገድ በተለየ መንገድ ተጠቀምባት። ጌታ ሆይ ቃልህን ግለጥላት። መንፈስ በሕይወቷ ይስራ በኢየሱስ ስም። ክብር ለእግዚአብሔር። ቴጥርዬ ነይ ወደዚህ። እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። ሃሌሉያ፣ ሃሌሉያ። እናቶችን ያብዛልን። አሜን። ምሳሌ የሚሆኑ እናቶች አሁንም ያብዛልን። እግዚአብሔር የተባረከ ይሁን። እንደነዚህ አይነት እናቶች ለቤተ ክርስቲያን ተስፋ ናቸው፣ ምልክት ናቸው። ጌታ የተባረከ ይሁን። ወገኖች እግዚአብሔር ይመስገን። ጌታ ሆይ ስለ እቴ ጥሩ ያመሰግንሃለሁ። ለረጅም ዘመናት ለረጅም 10 ዓመታት በፊት ተመላልሳለች። እግዚአብሔር የዘላለም አምላክ አከብርሃለሁ። ስለ ልጆቿ አመሰግንሃለሁ። ስለ ልጆቿ አመሰግንሃለሁ። ከሷ አልፈ በልጆቿ ወንጌል እየተሰበከ እየተዘመረ ስለሆነ አከብርሃለሁ። ለብዙዎቻችን ጌታ ሆይ መጽናናት የሆነ ቤተሰብ ነው። ብዙዎቻችን ጸጋን የተካፈልንበት ቤተሰብ ነው። አሁንም ይብዛላቸው፣ ይብዛላቸው። ረጅም ዕድሜ ስጣት። ገና ያልጨረስሽው አለ ይልሻል። ገና የምታስተላልፊው መልእክት አለ። ገና ለሕዝብሽ ለቤተ ክርስቲያን በአንቺ የሚተላለፍ መልእክት የምታገለግዪው አለ። ገና ትወርሻለሽ ይልሻል።
ተቀበይ፣ በኢየሱስ ስም ተቀበይ። ሃሌሉያ። ረጅም ዕድሜ ይስጥሽ ጌታ፣ ጸጋውን ያብዛልሽ። ስለታችን ጌታን እናመስግን። ፓስተርና ወደዚህ ፓስተር ፍቄ